በዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርሰው ያልተላኩ መልእክት ብላችሁ ታስቡ ሆነ እኛ መድረክ እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። ሃሎ ብለናል። እንግዲህ ዛሬ በየኔ ድርሻ ዩቲዩብ ቻናል ያልተላኩ መልእክቶች ኤፒሶድ እኔ ነኝ እንግዳ ማለት ነው። ወደ ፕሮግራማችን እኔ ነኝ እንግዳ ባይዘይ አይ ቲንክ መሀል ላይ ብዙ ጥያቄ የምትጠይቀኝ ነው ሀሚድ ትመስለኛለች ሳስበው አይደል? ከኔ አንቺ ኢነርጂ በጣም ተጠያየቃለን በደንብ። አዎ ይሄ ያልተላኩ መልእክቶች ፕሮግራማችን በነገራችን ላይ ብዙ ጊዜ ኦፕን ቶክ ነው። ብዙ የመጠየቅ ፕሮባቢሊቲ አለኝ። ጥያቄ ካለሽ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እናቴ። ሰው ኑሐሚትን እንግዳዬ ሁኚ ስላት እሺ ለማለት ሁለቴ አላሰበችም እና ቴንክ ዩ። ኧረ ችግር የለውም ስለመጣሽ። ለራሴ ስል ነው የመጣሁት። ማወራለኝ ብዙ በጣም ጥሩ። ለራስሽ እንደዛ ያስባልሽ ምንድነው? አሁን ብዙ ጊዜ የኛ ሶሻል ሚዲያ ማለትም ቲክቶክ ፕላትፎርም ቆርጠሽ ቀጥለሽ ማለት ኤዲት ሰርተሽ ነው እንትን የምትይውና ፍሬንድ ካልሆንሽ ትክክለኛ ፐርሰናሊቲሽን ወይ ደግሞ ኑሐሚት ምንድን ናት የሚለው ለማውራት ትቸገሪያለሽ ባውንደሪሽንም ስለምትጠብቂ እና at the same time ደግሞ ይሄ ዩቲዩብ ቻናል ደስ ይላል። ወግ ነው ገባሽ? ፍሬንድ ሆነሽ ነው የምታወሪው። ከኑሐሚት በስተጀርባ ምን አለ፣ ምን የተሰማት ነው፣ ምን ታስባለች እና የሚለውን በደንብ ይመረምራልና that's why እዚህ የመጣሁት። ቴንክ ዩ። እንግዲህ ተመልካቾቻችን ኑሐሚትን የተለያዩ ፖድካስት ላይ ስለሷ ላይፍ አውርታ የምታውቋት ይመስለኛል። እኔ ግን ያንን ሁሉ ቻሌንጅ ስላለፈችው ኑሐሚት ዛሬ ላይ ስለቆመችው ኑሐሚት ነገም ስለምትሄደው ኑሐሚት ማውራት ነው ፈልገው። ግን ከኳስ ሊጀምራ እዛ ኮንሰርት በጣም ኢሞሽናል ሆኜ እዛ ነው ቢቀርብሽ ነው ይሻለው። የሊቨርፑል ደጋፊ ነሽ። እኔ የሊቨርፑል ደጋፊነትሽ ሳይሆን በዚህ ልክ ኳስ መውደድሽ፣ በዚህ ልክ ወጥተሽ መደገፍሽ ከየት ይመነጭ? አወዝ ቢዚ በጣም ልጅ እያለሁ ባይዘው ይሄ እንደ ሌላ ነገር ለመጫወት ነው ጊዜ የለኝም። ይሄ እንዴት ነው ሴት ልጅ እንኳን ትንሽ ሆነሽ ትልቅም ሆነሽ አለ አይደል እና የኔን ኢነርጂ ማች የሚያደርጉት ወንዶች ናቸው። ከልጅነቴ ጀምሮ በስራ ምናምን ስልሽ በቃ ከነሱ ጋር ስጋፋ ነው ያደግኩት። በልጅነቴ ስራ ከነሱ እኩል ስራ ለማግኘት ከነሱ ጋር እንደዚህ ለማድረግ ከነሱ ከወንዶች ጋር ማለት ነው። ምክንያቱም በኔ እድሜ ሴቶች ይማራሉ። በኔ እድሜ ሴቶች ቤተሰቦቻቸው ጋር ቴሌቪዥን ያሉ ምናምን እኔ ያን እድል ስለሌለኝ ከወንዶች ጋር ነው በቃ ስጋፋ የኖርኩት። በዛው የተጀመረው እና አልተቸገርኩም። የሆነ ሳስነቃ እነሱ ጋር ሊቨርፑል ደጋፊ ሆነሽ ራስሽን አገኘሽ። የኛ ሀገር ወንድ እኩል ከኔ ጋር ወጣ ኳስ የምታይ ሴት ለማግባት አሁን ነው የተጀመረው። ባይዘው የሚል ነገር እሰማለሁ። ኑሐሚት ቻሌንጅ አልሆነብሽም? እንደዛ አይነት ነገር አይ ዶንት ማይንድ ደግሞ ደስም አያገባኝ። ኳስ የምታይ ሴት አላገባም፣ አይመለከተኝም፣ ጉዳይ አይደለም። እኔ የምፈልገውን ነገር አስደስቶኝ እየኖርኩ ነው። ገባሽ? ገና ለገና ባል እንዳገኝ የናም ኳስ አላውቀውም ስልሽ ሞኔ ኳስ እኮ ካላውቀው በቃ ባል አላገኝ ይችላል እና that's not my fucking business። ያ ማየቴን አላውቀውም በዛ መሀል ላይ እዚህ ጋር ሳወራሽ የወንድ ኢነርጂ ስለ ኢነርጂ እናውራስ እንደው በእግረ መንገዳችን። አሁን አብዛኞቻችን ሴቶች የወንድ ኢነርጂ ባላንስ እያደረገብን ይመስለኛል። አሁን ወንዶቹ ደግሞ እንደዛ ፓትኮ ይሄ ምን ይባላል መሰለሽ? የወንዶቹ ጊቭ አፕ የሚባል ይመስለኛል። ጊቭ አፕ ነው የሚባለው ወይ ደግሞ ጊቭ አፕ ሳይሆን ይሄ እንዴት አደረገ ልንገርሽ። አሁን በፊት አንድ አባወራ ለመሆን ምንም ነገር እንትና ያን ያክል ትልቅ ነገር አይፈጅም። ትልቅ ቤተሰብ ለማስተዳደር ምናምን ወንድ ልጅ አሁን የሆነ 20 ምናምን አመት ልጅ ያለው ወንድ አመተሽ ስለወደፊት ህይወቱ ብትጠይቂው በጣም ችግር ውስጥ ነው ያለው። ወደፊት ይሄ አግብቶ ከዛ ወልዶ የልጆች ለትምህርት ቤት እየከፈለ አስቤዛ እየቻለ ምናምን ከዛ ድሪም ካሩን እየነዳ ምናምን ስትጠይቂው ይደክመዋል።
ስፔሻሊ እኛ ሀገር ይደክማል። ሰው ጊቭ አፕ አድርጓል። በቃ አሁን ወጣቱ 21 ዓመት 26 ዓመት ልጅ ብትነግረው እንዴት እየሆንክ ነው? ምን እያሰብክ ነው? ኧረ እኔ እንጃ ነው የሚልሽ። ከመንገድ ላይ ጠርቼ የእነሱ ጊቭ አፕ ነው የሚባለው ነው የሚባለው። ሴቶች ደግሞ አት ዘ ሴም ታይም ወንዶቹ ብለውት የደከማቸውን ነገር ፋይናንሻል ምን ይሁን ኢንዲፔንደንት ለመሆን እየጣሩ ነው። ዛትስ ዋይ ከወንድ ኢነርጂ ጋር ማሽ እያደረጉ የመሰለን ወንዱ እንደዛ ስላደረገ ሴቷ ራሷን ማውጣት አለበት። ባይ ኤኒ ሚንስ ተረድተሽኛል? ላይክ ኢንዲፔንደንት ላለመሆን ወይ ደግሞ እንዴት ነው የሆነ ነገር ቢበላሽ ባካፓን ማለት ለማስተካከል ሴት ልጅ በፊት ትወለድ ታደርጋለች፣ ትምህርት ቤት ትገባና ታገባለች። አሁን እንደዛ አይደለም። ሁሉም ሴቶች እያዋጠጡ ነው ያሉት። ተረድተሻል? ይሄ ነው መሀል ላይ ያለው ዲፍረንስ። እኔ የኔ እይታ ማለት ነው። አይመስልሽም? ያ ኢነርጂ ነው ላይክ የወንድ ኢነርጂ ያስመሰለ ያለው። ወንዶች ደግሞ እንደነገርኩሽ በቃ እውነት ከኛ ስፔሻሊ የስራ እድል የለም። ሌላ አሁን ይሄ ለእድገት ወይ ደግሞ ለመኖር ሌላ ኮድ ያስፈልገናል። ትምህርት ጭራሽ አያዋጣም፣ ተበልቶበታል። 2 ጀነሬሽን 3 ጀነሬሽን በልጽጎበታል። ትምህርት አሁን ዴቨሎፕ ለመሆን ምናምን አያዋጣም፣ ሌላ ሲስተም ያስፈልገናል። ይሁን ተምሮ የለም ስራ የለም፣ ሙያ ልማር ስራ የለም። በቃ ከሀገር ልውጣ ብትይም አትችይም። መንገዱ ዝግትግት ብሎበታል። ጊቭ አፕ አድርጓል ራሱ ብል ደረቴን ነፍቼ ነው ማውራት እንችል። ያ ስማማለሁ። አሁን ብዙ ጊዜ ማህበረሰቡ ሴቶች ላይ ስለ ጫና ምናምን እናወራለን አይደለ? ኦፍ ኮርስ ወንዶች ላይ ማህበረሰቡ እያደረገ ያለው ጫና አናወራለትም። ብዙ ጊዜ ወንድ ልጅ ፕሮቫይደር ነው፣ ወንድ ልጅ አቅራቢ ነው፣ ወንድ ልጅ አኗሪ ነው፣ ወንድ ልጅ ሊደር ነው፣ ወንድ ልጅ የቤቱ ራስ ነው። ብዙ ነገር አልኩሽ። እንዴት ነህ ብለህ ብትጠይቂው ወንድ ልጅ አልኩሽ እንዴት ነህ ብለህ ብትጠይቂው ለሰከንድ አይኑን ቢጨፍን እንዴት ነው ከዚህ በኋላ እንደ አባቴ አግብቼ ትልቅ ቤተሰብ መሰረተ ና ይላል። ደግሞ እውነቱን ነው። ኤቭሪቲንግ ዝግትግት ብሏል። ዝግትግት ተረድተሽኛል? እንዴት ነው እኛ ሶሳይቲ ወንድ ላይ ይሄን አያስበውም መሰለኝ። እንትን ነው ወንድ አይደል እንዴ የሚባል ነገር አለ እንዴ? እሱስ ወንድ አይደል እንዴ? ሲስተሙ አንድ አይነት ነው። የተበላበት ትምህርት የሚባለው ሲስተም አንድ ለሴቶም ለወንዱም ነው ፌል ያደረገው። የስራ እድል ለሁለቱም ነው ፌል ያደረገው። ግን ወንድ ስለሆነ ብቻ ወንድ አይደል እንዴ ምናምን ትያለሽ። እኔ ፍሬንዶች ዲፕ አላወራቸውም፣ እፈራለሁ ወንዶች። ስለዚህ የሆነ ሰው ችግር ሰምተሽ ምንም ማድረግ አለመቻል ለአንቺ ፔን ነው የሚሆነው። ገባሽ? ወንድ ጓደኞቼን በእኔ እድሜ ያሉትን ዲፕ አላወራቸውም፣ አውቃለሁ። ገባሽ? በደንብ ካስወራኋቸው የት ድረስ ሊያወሩኝ እንደሚችሉ አውቃለሁ። አትሺውም ደግሞ ያንን ቁጭ ብሎ መስማት። ብሳምቼ እንኳን ምንም ላረግለት አልችልም። ሶ ባላወራው ነው በቃ የሚሻለው። አለ አይደል? ካይጋችሁ ምንም ማቲው ከሆነ ለምን ታወራዋለሽ? ፊል እናደርጋለን። እኔ ብዙ ጊዜ እንደውም በሰሞኑ ዝም ብዬ አስበዋለሁ። እንደዛ አይነት ላይ ያሉ ይመስለኛል ወንዶች አረበስ በጣም ሴቶች ደግሞ የወንዱን ኢነርጂ ይዘው ሲንቀሳቀሱ እናያለን። እንደነገርኩሽ በፊት ሴት ልጅ ትማራለች፣ አድጋ ታገባለች አይደል ያልኩሽ። አሁን ላይ እንትን አይደል ይሄ ስቴፕ የለም። መሀል ላይ የሆነ ነገር ገብቷል። ሴቶች በጣም ነቅተዋል። የራሳቸውን ቢዝነስ ኦን እያደረጉ ነው ምናምን። ከዛ ራሷን እያስተዳደረች ነው የሆነ ሴት ገብቶሽ ኢንዲፔንደንት ለመሆን እየጣሩ ነው። በፊት ግን ሴት ልጅ ሚስት ነው የምትሆነው። አት ዘ ኤንድ ኦፍ ዘ ዴይ ሴት ልጅ አግብታ ሚስት ነው የቤት እመቤት የልጆች ነው። አሁን እንደዛ አይደለም። ለሴቶች ይሄ ትልቅ ነገር ነው። አም ሶ ፕራውድ ኦፍ ዩ። በደምብ አንቺ ምን አለብሽ አንቺ ሴት ነሽ እንትናም አግብተሽ ነው ይባላል። ትምህርት እንኳን ብታቋርጥ በፊት ታስተውያለሽ የሚባለውን ነገር ታገባለች፣ ኧረ ችግር የለም። አሁን እንደዛ አይደለም። ደስ ይለኛል ይሄ ሲስተም በመውጣቱ። ናሆሚት ነው ናሆሚት ተጓዥ ማለት ነው። ባይዘው በዚህ አጋጣሚ በእውነት ናሆሚት ሙሉ ስምሽን እስቲ እንተዋወቅ። ኦኬ ናሆሚት አያት ያወጣችልኝ ስም ነው። ሴት አያቴ ነች ያወጣችልኝ። እሷ ልክ እንደሞተች በሁለተኛው ዓመት ነው አሁን የተቀየረው። የዚች ዓለም ሲሳይ this my name ሰርፕራይዝ ነው። የዚች ዓለም ሲሳይ አበራ ያያቴ ስም ሰርፕራይዝ ነው ለሁላችሁም። ጋድ ተቀይሮ ነው የትምህርት ቤት ስሜ እንደዛ ነው። የዚች ዓለም ሲሳይ የሆነ ጊዜ በሬ ነው የስም ርዝበት አንድ ስም ሰምቼ ነበር። ፀሐይ ወጥታ እስክትገባ አትጠገብ የኔ አበባ።
የአንድ ሰው ስም ሰውቼ አውቃለሁ። ይሄን ነገር ግን ሰውየው አጋጥሞኝ አቅም ስሙን አውቃለሁ። አይ ስሙን ነው እንጂ ሰውየውን ብናቀሙ እንደ ቅርስ ግን ይኖራል። አሁን ወደ ጎጃም ምናምን ታስቡበት ነው ባይዘው ስም የሚወጣው ይሄ ሁሉ ለልጅ ልጅ የሚተርፍ ትርጉም ያለው ስም ወይ ደግሞ ቤተሰብ ስም ይሰጥሽ ያለፈበትን ህይወት ነው ስምሽ ላይ የሚለጥፍ ወይ ደግሞ ትሆንልኛለች ብሎ የሚያስበው ነው የሚሰጥሽ። በምክንያት ነው የኔ ህዝብ ጋር ስም የሚወጣው ባይዘው የዓለም ሲሳይ ደስ ነው የሚለው በጣም የዚች ዓለም ሲሳይ አበራ በእጅጉ ደስ አለኝ። ያዙት ምዕመናን ሎሚት ማይደናነሽ በጣም ፍሪ አይደለም መሰለሽ። የትኛው እንደናነሽ ነው ክሊር አድርጊልኝና እኛ ለምዶብን ደናነሽ ሲባል ደናነን እንላለን። አይ ቲንክ ሳናስበውም የሚወጣ ቃል ይመስለኛል ከኛ ቁጥጥር ውጭ ደና ነኝ የሚለው አተሴም ታይም አይደለም ብትይ ምን ያደርግሻል? ያ ሰው ከንፈሩ መጥቶልሽ ነው። ግን እስቲ እሱን እናውራው ስለታለፈ እስኪ እናውራው ነው እንጂ ደህና ነኝ እግዚአብሔር ይመስገን። ግን ያኛውን ደህና ነሽ ከሆነ ኦፍ ኮርስ አይደለሁም ደህና ነኝ ማከለ ነኝ። ምን ይመስልሻል? ምንድነው ምን እየተካሄደ ነው? እኔ ራሴ ሪሌት ካደረገኝ ነው የምናገረው፣ ስለሌላው ሰው አላውቅም። ግን እንደ መሰለሽ ልጅነትን እንደ ልጅነትሽ ካልኖርሽ፣ ወጣትነትን እንደ ወጣትነትሽ ካልኖርሽ እርሾ ይሆናል ባይዛው። እንዴት ነው ይባላል አይደር ነገር ይላሉ አቦ። ልጅነትሽ እንደ ልጅነት ነው ማሳለፍ ያለብሽ፣ ወጣትነትሽንም እንደዛው ምናምንና እኔ ማስቀድመው ነገር ስለነበረ ብዙ ነገሮች ሚስ አድርጌያለሁ በህይወቴ። ኦፍ ኮርስ አላማዬ ግቡ ምትወር በሚገባ ከማስበውም በላይ ታርጌት አድርጌ ፕራውድ ሆኜ ምናምን ራሴን ሸልሜ ተመርቄ ምናምን ጨርሻለሁ ሩጬን። ወደ ራሴ ስመለስ ግን ያሉት ማሰልፍ በብዙ መንገድ ተቻለ። ግን ዋናው ጠየቅኩትም እሱን ስለነበር ኮምፕሌን ማድረግ አልችልም። አደሰም ታይም የሰው ልጅ በህይወቱ ሚሊየን ትሪሊየን እና ኳትሪሊየን ከዛ በላይ ምርጫ አለው ህይወት ውስጥ። የምርጫውን ውጤት ነው አንዴ መምረጥ ማይችለው ተረርተሽ ሶ እኔ አሁን የምርጫዬ ውጤት ላይ ነኝ እና የምርጫዬ ውጤት ደግሞ መምረጥ አልችልም። ከዛ መኖር ደግሞ ግዴታ ነው። ተረርተሽኛል ያልኩሽ ያለሁት እኔ በዛ ጊዜ ወይ ደግሞ ወዝ ልጅ እያለሁ የምፈልገውን ነገር ጠይቄያለሁ። ከዛ እግዚአብሔር ሰጠኝ። እግዚአብሔር ይመስገን አሁን ላይ ሰው ተብዬ ለመመጻደቅበት እኔነቴ እናት አለችኝና እሷን ማሳረፍ ፈልጋለሁ ብዬ ተናገርኩ። እግዚአብሔር ይመስገን ሰማኝ። ምርጫ ነው ይሄ፣ የምርጫ ውጤት አለ። አሁን እኔ የምርጫዬን ውጤት እየኖርኩ ነው። የምርጫዬ ውጤት ሶ ባድ ልክ አልነበረም። አሁን ይሄ እንትን ፓሽን ይናፍቀኛል። መሆን የምፈልገው አርቲስት መሆን እፈልጋለሁ፣ አርኪቴክቸር መሆን እፈልጋለሁ። ስቲል አቅሙ አለኝ እኮ ግን ጊቭ አፕ አድርጌያለሁ። ይሄ በእኔ በራሴ ጊቭ አፕ አድርጌ ከዚህ እንትን ብዬ እንደገና ና ከዛ ፔኑን ይዘሽ ነው የምትኖሪው። ከዛ የሆነ ሰው መቶና ስለ ልጅነት ምናምን ነገር ሲኖርሽ ኖር ያለው እኮ ልጅነቴ መርጬ ነው የኖርኩት ሲነግርሽ መሳተፍ አትችይም። በዛ በቻይልድሁድ እንትን በልጅነት ባሳለፉት ሜሞሪ አልሳተፍም። ልጅ ነበርኩ ባይዘው እኔም እንደነሱ ምናምን ገብተሻል። ልጅ ነበርኩ። እነሱ ሰፈር የሚጫወቱት ጨዋታ እኛ ሰፈር ነበር። አንድ አይነት ዩኒቨርሲቲ ላይ ነበር። ግን እዛ ወሬ ላይ መሳተፍ አልችልም። አልኖርኩትም። ብቻ የምርጫችሁን ውጤት አስተካክሉ፣ የምትጠይቁትን ነገር አስተካክሉ ምናምን። በዚህ ሁሉ መሀል ምን ዛረክሽ? ያ ድሪሜን መሆን የምትፈልጋት ናሆም የተነበረች ኦፍ ኮርስ ያለ ጎበዝ አርኪቴክቸር አለች። ራሷን ቢዝነስ ኦን የምታደርግ ሱት ገርል ሰርች ያስቀመጥኳት ነበረች። ያለችም እሷ ለሆነ ነገር ሳክሪፋይስ ሆናለች። ደስ ለሚል ነገር ነው ሳክሪፋይስ ሆነችው በጣም። ከዛ እሷ ትናፍቀኛለች። ከዛ መኖር ግዴታ ነው። እየናፈቅሽ ነው የምትኖር። ሶሉሽን የለውም። የልጅነት ትራውማዎች ወይም ፔኖች በወቅቱ አይደለም የሚወጡት። አሁን ስንበስል ስናድግ ነገሮችን ስናውቅ ምናምን ነው አይደለም የሚወጡት። የኔ ደግሞ የልጅነት ብቻ አይደለም የሚገርም ወጣትነትም አለ። ሁለት ነው በቃ ቅውስ ነው የምትይው። በቃ ስታስቢው ሁለት ነው። ሰማን ምን አለ መሰለሽ ካልተኖረ ልጅነት ይልቅ
ያልተኖረ ወጣትነት ይቆጫል። እኔ ሁለቱንም አልነበርኩበት። እኔ ሁለቱንም ሉዝ አድርጌ ነበር። ሁለቱም ላይ መሳተፍ አልችልም። ግን አይገርምም? ቆማለች። ከዛ ትኖሪያለሽ። ከዛ መኖር ግዴታ ነው ደግሞ at the same time። እኔ ብዙ ነገር ይገርመኛል። አሁን እንደ አንዳንድ ልጆች የልጆች ጨዋታ አናውቅም። አሁን በስክሪን የሚታይ ፊልም ምናምን ያ አይ ኖ ተጠይቀሽ ታውቂያለሽ? ምንም ብዙ ማታውቂያቸው ነገሮች ምንድን ነው የሚሰማሽ? ራሴን አገላለሁ፣ ከራሴ እሸሻለሁ። ሌላ ፔን አልኩሽ ላይ እንደነገርኩሽ ማን ነው ደግሞ ኤክስ ሆኖ ብቻ የሆነ ሰው ሰራበት። እንደነገርኩሽ ካልተኖረ ልጅነት ያልተኖረ ወጣትነት ይጎጃል። ሁለቱንም የለውበት። ስለ ሁለቱም ማውራት አልችልም። ከወጣቶች ጋርም ከልጆች ጋር መግባባት ስለማልችል ራሴን አገላለሁ። ሴስ ከኔ ጋር አንድ አይነት ኢንቴንሽን ያላቸው ሰዎች እፈልጋለሁ። ትልልቅ ሰዎች እኔ አሁን ከወጣቶች ጋር ተነጋግሬ አልግባባም። በዙሪያ ያሉ ሰዎች ነው ያውቃሉ፣ በደንብ ያውቃሉ ስልሽ በዙሪያ ያሉ ስልሽ ጥቂት ሰዎች ያውቃሉ እኔ ተነጋግሬ መግባባት እንደማል ይሁን ያለፈኝ ነገር አለ እንዴ ነው እላለሁ። ገባሽ? የሆነ ሐሳብ እንትን ሲል ሐሳቡ ላይ መሳተፍ አልችልም። እውቀቱ ስለሌለኝ ስለ ወጣትነት እንዴት እንደሚኖር አላውቅም ጭራሽ። ገብቶሻል? አወዝ ቢዚ የሆነ ሳስነጋ እንደዚህ ነው ራሴን ያገኘሁት። ስለዛ ነገር ማብራራት አልችልም። ከዛ ትሸሻለሽ፣ ከራስሽ ብቻሽን ትሆኛለሽ። የኮሚኒኬሽን ችግር ይኖራል። ናኦሚ በጣም ሳቂታ ነች። ኢቨንቶች ላይ ምናምን ሰው ሲያገኘኝ ቪዲዮ ላይ እንደሚያገኘኝ ይመስለዋልና የኔ ትክክለኛ ባህሪ ከሰው ጋር መግባባት አልችልም። መግባባት ሳይሆን ማውራት ማለት በጣም ነው የምፈራው፣ በጣም ነው የምርበተበተው። ሰው ሶሻል ሚዲያ ላይ ያይሽና ኤክስፔክት አድርጎ የሚመጣው አለ አይደል? ጽድት ያለ ኮሚኒኬሽን። ከዛ እኔ በአካል ፈሪ ነኝ። ረጅም ጊዜ ብቻዬን ነው ማሳልፈው። ሲያገኘኝ እንደዛ ሳልሆን ስቀር ድንች ደግሞ ምናምን ብሎ ሌላ ስም ይሰጥሻል። ያን ስም ላለማግኘት ኢቨንቶች ላይ አልሄድም። ገብቶሻል? ይሄ በጣም ኢሞሽናል ዳሜጅ በጣም መጥፎ ነው። ባይዘው ኢቨንቶች ላይ ሄጄ ሰው ይሄ እንደ ሲንቀዠቀዥ ምናምን ስለሆነ የሚያቀኝ ቪዲዮ ላይ ምናምን ያችን ናኦሚት ካላገኘ ስም ነው የሚሰጠኝ። በቃ ይቅርብኝ ደግሞ ከሌባይ ሰው ቢያኝ ሰው እላለሁ፣ አገላለሁ፣ ራሴን በደንብ አገላለሁ። አሁን እኔ ትልልቅ ሰዎች ናቸው ጓደኞቼ። ጋለሪን ከፍቼ ማሳይሽ ኢትስ ኤቪደንስ ይሆናል። ትልልቅ ሰዎች ናቸው። በቃ ስለሽ ትልልቅ በጣም ትልልቅ ያረጁ የወለዱ የከበዱ ምናምን የሆነ ነገር እንኳን ስፈልግ እነሱ ጋር ነው የምሄደው። መፍትሄ ይሰጡኛል ብዬ የማስበው እነሱ ነውና አሁን ራሱ ላስተካክለው ብል ይሄ ወጣትነቱን እንትን ላስተካክለው ብል አልችልም፣ አልግባባም ምናምን። መጽሐፍ አነባለሁ፣ ፊልም ያለው እንደነገርኩሽ እነዚህ ጋር ይላል። ኢቨን ትሪፕ ሲሄድ በዙሪያ ያሉ ሰዎች ያውቃሉ፣ ብቻዬን ነው የምሄደው። በጣም ዳሜጅ አለው፣ እንደሚወራው አይደለም፣ ዳሜጅ አለው። የሆነ ተፈጥሮ ደስ የሚል ነገር እያየሽ የምታወሪው ሰው ከጎንሽ አለመኖሩ ኢትስ በጣም ዳሜጅ ገባሽ? እና ቀላል አይደለም። እና ይሄ ደግሞ ምርጫዬ ነው። ስትመርጡ ተጠንቀቁ ማለት ነው የምፈልገው። and this is me ያችን ትንሿን ኑሐሚት ብታገኛት አሁን ምን ልትያት ትችላለሽ? ምን እላታለሁ መሰለሽ? እንደምትፈልጊው እንዳለ ሁሉንም አድርገናል፣ ራሳችንን አተናል እላታለሁ። I can't guys we got it but we lose ተሸነፈን ነው ምን ይሄ ሰለብሬት የምታደርጊው እንትን አለ አይደል? የምታከብሪው ውድቀት ይባላል ወይ ደግሞ የምታከብሪው የሆነ ሽንፈት ሰለብሬት ማድረግ። ይሄን የምናገረው ላይ ያለ ማረክ ሰው ቤታው ኢሞሽናል ነው እንጂ አውዝ በጣም ሃፒ እንደነገርኳችሁ ምርጫዬ ነው እየኖርኩ ያለሁት። ግን ባገኛት እንደዛ እላታለሁ። ይጋረት we did it baby ግን we lose we're not በልጅነታችን እናሰብረው እላታለሁ። አይመስልሽም?
እንደዛ ነው የምላችሁ። ወደ 7-8 ዲያሪ አለን እኔና እኔ እውነት ዲያሪ ትጽፊላታለሽ? በጣም እንደዛ ምላ ይመስለኛል። ማንበት ነው እንደዛ ነግራታለሁ። በዚህ ውስጥ ህይወት ምን አስተማረች? በከባዱ ምን አስተማረች? መኖር ግዴታ እንደሆነ አዘኝ ለፍተደ ሞታለሁ ኦፍ ኮርስ ግን ደግሞ መኖር ግዴታ ከነት ሰጠሽ መክሊት መኖር ግዴታሽ ነው። ላይክ እንደዚህም ሆኜ ባይዘው ይጠቅማለሁ ታውቂያለሽ። እንደዚህ ሆኜ ላይክ ይሄ የራሴን አጥቼ ራሴ ፖቴንሻል ሳይኖረኝ መሆን መፈልጋትና ሆሜት ምናምን ሳልሆን ምናምን ይሄ እንዴት ነው እንደነገርኩሽ የምታከብሪው ውድቀት ወይ ደግሞ የምታከብሪው የሆነ ሽንፈት አለ። እኔ ሰለብሬት ደረቴን ነፍቼ የማከብረው ሽንፈቴ ነው። ይሄ ግን እንደዚህ ሆኜም ለሰው ጠቅማለሁ እና መኖር ግዴታ ነው። አይ ሃቭ ቱ በደንብ መኖር ግዴታ ነው። ያ መኖር ግዴታ ነው። ኦፍ ኮርስ ያው ምን ስለመኖር ካወራን የምር በጣም ራስሽን ተስፋ የቆረጥሽበት ጊዜ አልነበረም? የእውነት በዚህ ሁሉ መሀል በጭራሽ ምንድን ነው ማድረግ የምትፈልጊው? እንደምንም ይሄ ጭራሽ ይሄ ሞት ወይ ደግሞ ጊቭ አፕ ያደረኩበት ምናምን ነገር የለም። አንድ ቀን አላስታውስም። ጊቭ አፕ ያደረኩበትን ነገር ጊዜ አላስታውስም። የነገርኩሽ ምን ያክል ጎበዝ እንደሆንኩ። የሰው ልጅ የመጀመሪያ ችግሩ ላይክ ስኬቱ ችግሩን አምኖ መቀበል ነው። እኔ ችግሬን አውቃለሁ፣ ችግሬን አምኜ ተቀበያለሁ። ዳት ሴት ሰው ከችግሬ ጋር እየኖርኩ ነው። መጋጋጥ ነው ላለማመን መጋጋጥ ወይ ደግሞ ፋይት እያደረኩ ቢሆን ከራሴ ጋር ምናምን ያ ነው ጊቭ አፕ የሚያስደርገው እንጂ እኔ ችግሬን አምኜ ተቀበያለሁ። ከሰው ጋር መግባባት አልችልም። ኮሚኒኬሽን ችግር አለብኝ። የሆነች ድሪም ናው ቤት ነበረች ለነገርኩሽ እሱት ገርላለች የሆነ ቢዝነስ ኦን የምታረግ ምናምን የአርኪቴክቸር ሴት ወይ አርቲስት እሷን ኦፍ ኮርስ ሉዝ አድርጌያለሁ ምናምን እንዳረኩ አውቃለሁ። አምኜ ተቀበያለሁ። የሆነ ነገር ነው መኖር ግዴታ ነው እያልኩሽ አምኜ ተቀበያለሁ። ችግሬን ኦልሬዲ ችግርሽን አምነሽ ከተቀበልሽ ሴት እንደነገርኩሽ አዳይ ነው ተደይ ሞታለሁ። ደስተኛ ነሽ? ታይስኪ ደህና ነኝ። በጣም ደህና ነኝ። አሁን እንደውም በጣም ደህና ነኝ። ደስተኛ ስለሽ በጣም ደስተኛዋ ሴት ነኝ። በጣም አውቃለሁ በላይን ላይፍ መንገድ አንድ መንገድ ብቻ እንዳልሆነ አውቃለሁና ያኛው መንገድ እስኪመጣ እየጠበቅኩ ነው። የትኛው መንገድ? ራሴን ሰርቼ ያስቀመጥኳት ሴትዮ አለች አይደለ? እሱ አልሆነም። እሱ አንዱ በር ነው። ሌላ 99 አለ። ሌላ 99 አልኩሽ። በዚህ በጣም ደቅቅ ያለው ምናምንና ከዛ አሁን ካሳይን እየጠበቅኩ ነው ከእግዚአብሔር። ሁሉ ነገር ሰርቄ ለራሴ መኖር ልክ ልጀምር ስል እንደዚህ ባዶነቴን ምናምን ኖት አድርጌው ኦኬ ያው እግዚአብሔርን እየጠበቅኩ ነው። ኪዳነ ምሕረት እየጠበቅኩ ነው። ልካስ ማለት ነው። ኦፍ ኮርስ ለምን አትካሽ? ኦልሬዲ ባዶነትሽን አምነሻል። ክፍት ቦታ እንዳለ አምነሻል። ምንም የማትካሽበት ምንም አይነት ምክንያት የለም። ያ ጊቭ አፕ ማላረገው ለዛ እንደምካስ አውቃለሁ። ማለት ማንን እኔ ፈጣሪ ማንንም ሰው ሲተው አይቻለቅም። ማንንም ዮሴፍ ማንንም ዳዊትን እኔ ለምን ተወኛል? ለምን ነው እንጂ ምካሰው መሐሉ አይነገርም። ኦፍ ኮርስ መሐሉ አይነገርም። ግን አለኝ የሆነ ነገር አለኝ። በከባዱ ነው የተሰራሽው አይደል? ለዛ ሰንቶሻል። በከባዱ መስመር በደንብ ተሰርተሻል። ስለሽ በደንብ አሁን ካሳይን እየጠበቅኩ ያለሁበት ጊዜ ላይ ነው ያለሁት። ይሄ አልሆነም። ይሄ አንዱ በር ነው። 99 በር አለ። ከዛ እግዚአብሔር በምን እንደሚክሰኝ እየጠበቅኩ ነው። ከዛ እሱ ሰለብሬት ሳደርግ ደግሞ እንመጣለን። ተመልካቾቻችን እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። ኑሐሚትን በደንብ እያወቅናት ይመስለኛል አይደለ? እንግዲህ ያልተላኩ መልእክቶች ኦፕን ቶክ ነው። ብዙ ልናወራችሁ እንችላለን። እናንተ እኛ ከምናወራው የሚጠቅማችሁን ይሄ ለኔ ይሆናል የምትሉትን እየመዘዛችሁ መውሰድ ትችላላችሁ። እኛ እናወራለን። እንግዲህ ያልተላኩ መልእክቶች ላይ ስንሆን መሀል እናስገባው ያልተላከ መልእክት አለ። እሺ፣ ከኦዲየንስ የሚላክ እኛ እዚህ
እናነባለን። ከዛ ከኛ ፖይንት ኦፍ ቪው የራሳችንን ሀሳብ እንሰጣለን። መጀመሪያ ያልተላከ መልእክት ደርሶኛል። እንግዲህ ተመልካቾቻችን እንደምታውቁት እዚህ ፕሮግራም ላይ ከናንተ የሚላክልንን ያልተላከ መልእክት እንደዚህ እናነባለን። ስለዚህ ያልተላከ መልእክት ኖራችሁ የያዛችሁት የደበቃችሁት ካለ ለኛ ላኩልን። እንደዚህ እያነበብን ከማቀርበው እንግዳ ጋር የራሳችንን ሀሳብ እየጨመርን ወደ እናንተ እናቀርብላችኋለን። በየትኛውም የኔ ድርሻ ወይንም ያልተላኩ መልእክቶች በሚል የሶሻል ሚዲያ ገጾቻችን ላኩልን። እንዳልነው ነው ሁልጊዜም የላከልንን ሰው ስም አንጠራም፣ የተላከለትንም ሰው ስም አንጠራም። ሀሳቡን ብቻ እንደዚህ እናንጸባርቃለን ማለት ነው። የመጀመሪያ ያልተላከ መልእክት ለእናቴ የተጻፈ ደብዳቤ ግን ያልተላከ። ኦኬ ያጅ እንግዲህ ለእናቴ የተጻፈ ደብዳቤ። እማዬ፣ እነዚህ ሀሳቦች ለረጅም ጊዜ ሳሰላስላቸው ቆይቻለሁ። በግንኙነታችን ውስጥ ትልቁ ፈተና አለመግባባታችን ሳይሆን እውነተኛ ማንነቴን የምታውቂው አይመስለኝም። ስሜን፣ ምርጫዎቼን ወይም ለምን እንደምጎዳ ለማስረዳት በሞከርኩኝ ቁጥር ግድግዳ ላይ እንደመጋጨት ከእናቱ ጋር ማለት ነው እንዴ? እንደመጋጨት ከእናቱ ጋር እንደመጋጨት ይሆንብኛል። አንቺ የምታዩ በልቦናሽ የሳልሽው የእኔን ምስል እንጂ ዛሬ ያለሁትን ትክክለኛ ማንነቴን አይደለም። ሁልጊዜ የራሴ እውነታ ለአንቺ ለመከላከል መሞከር በጣም ያደክማል። ጋድ ያለምንም መመሪያ መጽሐፍ እንድትረጅኝና የእኔም አመለካከት ከአንቺ የተለየ ቢሆን እንኳን ለአንቺ ዋጋ እንዳለው እንዲሰማሽ እፈልጋለሁ። በአንቺ ፊት እንደ እንግዳ መሆን በጣም ያማል። አንቺ ውስጥ የሳልሽውን ያ ምስኪን ነፍስ አውጥተሽ ጣይ። ያኔ በሁለታችን ያለመግባባት ከዚህ ቤት አውጥታችሁ ለዘመድ የሰጣችሁን ጊዜ ነው። የሞተው አሁን ሌላ ነኝ። እናቴ ሲከፋኝ መጥቼ አንቺ ጋር ማልቀስ ያለመቻሌ ልቤን አጥቁሮታል። እርቦኝ በፈለኩበት ጊዜ ምግብ መብላት በማልችልበት መቆየቴ ሆዴን አሻክሮታል። የሚሰማኝ በማጣት ቆይቼ ያለመናገር ተለማምጄው፣ ግን ጠልቼሽ አይደለም እናቴ፣ እወድሻለሁ። ልጅሽ ይሄ ነው በቃ። አሁን እንዳለው ብዙ ጊዜ ምን እንደማደርግ ታውቂያለሽ። እጽፋለሁ፣ አለቅሳለሁ፣ መልሼ እጽፋለሁ፣ እቀደዋለሁ። የኔ የመዳን መንገድ እንደዛ ነው። ሰሞኑን በተከታታይ እየተጣላን ነው አይደል? ምክንያቱም ይሄንን ግን አልነግርሽም። በሆንኩት ራስሽን ምክንያት አድርገሻል። ስትጸጸች ማየት አልፈልግም። ለዛ ነው ይሄንንም የምቀደው። አላከላትም አልነገራትም ወይ አላከላት ይህን ጽፎ ቀደደ። ከዛ ለኛ ላክልን። ቅድም ያልኩሽ ነገር የሆነን ሰው ችግር ሰምቶ ምንም ማድረግ አለመቻል ፔላንቺ ነው የሚተርፍሽ። ምን እየተሰማ ነው? ወንዶች እኮ ዝም አይብሉ ባይዘው። አይ ነው። እንዴት ነህ? እውነት እንዴት ነህ? ከእናትሽ ጋር መግባባት አለመቻል ከአንድ ናት ደግሞ ባይዘው አንድ ናት። አንድ ወንድምሽ እምቢ ቢልሽ ሌላኛው ወንድምሽ ጋር ሄደሽ ታወሪያለሽ። ካባሽ አንደኛው አጎትሽ እምቢ ቢልሽ አንድ ናት። የት እየሄድክ ነው? ምን እያረክ ነው? እንደነገርኩሽ ደግሞ ቅድም መኖር ግዴታ ነው። ያ at the same time በዚህ ሁሉ ሲቹዌሽን ውስጥ ደግሞ መኖር ግዴታው ነው። እናቶች ውስጥ ደግሞ ያለ ነው ያቺ ንጹህ ልብ ያለው ልጅ ምናምን ሁሌ ንጹህ ልብ ያለው ስትቆጣው የምትሰማው እና መቆጣት ግዴታዋ የሆነች እናት ተናግሮ ማስረዳት የሚችል አትናገርም እንዴ የምትፈልገውን ምናምን ከዛ ስሩ ማለት ሲንታይ መናገር አይችልም። ራበኝ እንኳን ማለትም አይችል ነው። ረቦኝ ለኪ ባልጠየቁብሽ ጊዜያቶች ሆዴ ይሻክሯል። ሰው ሌላ ቦታ ነው ይሄ ልጅ ለትንሽ ጊዜ ይኖረው ማለት ነው። ለቤተሰብ ተሰጥቶ ነበር። ምንድነው የምትይው? ኦፕሲ ደህና ነህ
I don't know ደና በእውነት ላይክ ምን እየተሰማ ነው እንኳን ወንድ ልጅ እንደዚህ አይነት ሲቹዌሽን ውስጥ ሆኖ አይደለም የወንድ ልጅ እንባው ባይዘው ወደ ውስጥ ነው የሚያለቅሰው በጣም ይሄ ልጅ እንግዲህ እየጻፈ እያለቀሰ የሚቀድበት የሆነ ትንሽ የመዳን ሁሉም ሰው የመዳን የሆነች እንትን አለችው አይደለ ሄዶ የሚጣበቅ ነው ገባሽ እሺ እስከ መቼ ነው እንደዚህ ልትቀደስ ሰብከው ደሞ ሆኖለት ከናቱ ጋር እንደዚህ ይፈልጋል እኮ የማውራት እድል ብታገኝኛ ደስ ይለናል በቃ እናቱ ሁሌም ልጁ አሁንም እኮ የተጸጸተች ይሆናል እኮ ባይነግራትም አይደል ባይነግራትም የሆነ የልጇ ጸባይ መቀያየር የልጇ እንደዚህ መሆን ምናምን ለምን የሚል ጥያቄ ታነሳለች ምን አርገውብኝ ነው ልትል ትችላለች በሷ መንገድ ሄደ ለማውራት ሞክራል በሷ ኢነርጂ በሷ በላይ ሰው በቋንቋው ካላወራችሁት አይጋባውም ማለት ለምሳሌ አሁን የሆነ ሰው ይመጣ እናትሽነቱን ብሎ እየሰደበሽ ቴንክ ዩ ብለሽ ከሄድሽ ተግባብታችኋል ማለት አይደል በሱ ኢነርጂ በቋንቋው ማለት በሷ ቋንቋ እሷ ልታወራ በምትሞክርበት መንገድ ዝቅም ብለ ሊሆን ይችላል ከፍም ብለ አሁን ለማውራት ሞክራል በዛ ሜትድ ምናልባት ወይ ሞክር ምናልባት እሷ ጋርም ያለውን ነገር ለማወቅ ግዴታ ማውራት አለብህ እናትና ልጅ መሃል መተላለፍ አይ ቲንክ መተላለፍ ያ አለ እሱም ያሳለፈው የሆነ ነገር አለ አልነገራትም እሷ ደግሞ ልጇን የምትስልበት መንገድ አለ ምትስልበት ሳይሆን ሪዝን አላት ችግሩ ምን መሰላችሁ መጀመሪያ ላይ የትኛው እድሜ ላይ እንደሆነ አናቅም ወንድሜ እናቱ ለሆነ ሰው ሰጥቷለች ምናልባት ያ እድሜ እናቱ የምታስፈልግበት እድሜ ነው መሰለኝ የተሰጠበት እድሜ እናቱ የምታስፈልግበት እድሜ ነው አይ ቲንክ ገባ እናትነቱን በደንብ ሊረዳበት የሚችለው ወይ ደግሞ እናቱ በመታስፈልገው ሰዓት ነው መሰለኝ የተሰጠው ይሄ የችግሩ ቤዝ ነው መጀመሪያ ሶ አሁን ምንድነው ነው እንቀይረው እስቲ አንቺን በሱ ቦታ እናትሽን በእናትሽ ቦታ እናርገው እንደዛ ከሆነ መጀመሪያ ኤክስኪውዝ ይቀርማል እናትየው ምን አይነት ሲቹዌሽን ውስጥ እንዳለች አናውቅም ገባ ይሄ ጥፋተኝነት ስሜት ውስጥ ናት ያለችው በኤኒሚስ እናት ነች ባይዘው ከስጋ ከደምደም ነስታ ነው የምትወልደው አንተ ፊልም አታደርገውም ብለህ አታስብ ዝም አታስብ ስል 100% እርግጠኛ ሆኜ ነው የምነግር ግን ይሄን ነገር ካላወራችሁ አትግባቡ እንዴ መሰል እሷ ልጁን የሰጠችበት ሪዝን አላት ይገባዋል ብላ አልነገረችው እሱ ደግሞ እንደነገርኩሽ ያለ ልጅ የተሰጠበት እድሜ ላይ እናቱ የምታስፈልገው እድሜ ላይ ሶ አሁን እኔ መመከር ምን መሰለ እንደ እናት ያኔ እንደ ልጅነቴ እግሩ አሰር ቁጭ ብላ ብታወራት ካንተ የባሰ ፔን አላት እሷ እኔ በሆን አሁን እኔ አንተ በሆን ብቻዬን እንደዚህ አይነት ጊዜ ከምገፋ ምክንያቱም ካለመናገር ሹመት አይደለም የሚቀረው አሁን ያለውበትን እድሜ ራሳውና ምናልባት እኔ አሁን እሱም በሆን እንደነገርኩሽ ያቺ መተላለፊያው ቦታ አለች አይደለ እንደምስ አሁን እየኖረም እየተጠቀመ አይደለም አሁንም ይሄኛውን እድሜውንም ሉዝ እያደረገ ይሄኛውንም እድሜ ከናቱ ውጪ ነው እየኖረ ያለው አልመሰለው አለች እናቱ የእናትነት ፍቅር ሳያገኝ ጸጉሩ ሳይደባበስ እየኖረ ነው ስንት አመት ነው ይሄን ነገር ለመኖር ያሰብከው እኔ በሆንም ማደርገው ልንገር መለስና ወደ ኋላ እንደ ልጅነቴ እግሩ አስር ቁጭ ብዬ ያመለጠኝ ነገር እንድትነግረኝ አረጋታለሁ ተረርተኛል አንቺም በነግርሽ አይገባሽም አንቺም ባስረዳሽ አንተ ወጣት ነህ እሷ እድሜዋ ትልቅ ኢቭን እናቱ እንኳን ባትሆን በእድሜ አይገናኙም ተረርተሽኛል እቺ ደግሞ እናቱ ናት ይሄ አድቫንቴጅ ነው የሚሆነው መለስ ብዬ ወደ ኋላ መለስና ራሴን ወደ 10 አመት ሆነ 15 አመት መልሼ እግሩ አስር ቁጭ ብዬ ያመለጠኝ ነገር ብጠይቃት ያመለጠኝ ነገር እንድትነግረኝ ባረጋት እሷም እሱ የበለጠ ፔን አላት ገብተሽኛል ከዛ እሱ ከሁለት አንዳቸው ልክ አይደሉም ሳይ ሁለቱም ልክ ናቸው ግን ይሄ መተላለፍ ነው እግሩ አስር ቁጭ ብላ ያመለጠውን ነገር ቢጠይቃት ብትነግረው ከዛ መጀመር ይቻላል ገብቶሻል አይደል ከዚህ ጋር የተቋረጠ ነገር ነው እየኖረ ያለው ይሄ ልጅ ይሄንንም እድሜውን ሉዝ እያደረገ ነው ሄጄ ቁጭ ብዬ አውራትና እግሩ አስር ከዛ ቀጥላለሁ ገባሽ እንደዛ ማድረግ የምትችል ቢሆን ከሆነ እስኪ ትራይ ዝም ብለህ እመነኝና እንደዛ አድርግ ላይክ ደም ከደም ስጋ ከስጋ ነው የነሳች አንተ የሚሰማ ስሜት በደንብ ይሰማታል ግን የሆነ ሰው ዝቅ ማለት አለበት እግሩ አስር ሄደ ቁጭ በል ያመለጠህ ነገር ጠይቃት
እኔ በዚህ እድሜ እንደዚህ እሱ ቤተሰብ አሜን የተሰጠው ቤተሰብ ጋር ያሳለፍከውን ህይወት መናገር ሳይሆን በዚህ እድሜ አንቺ ጋር ባልነበርኩበት እድሜ አንቺ ጋር ቢሆን ምን ታረጊልኝ ነበር ምንድነው ያመለጠኝ አፍተር ኦል እንደ ቲቪት እንዳይቆጠርበትም ይሄ መታበይ ይባላል እናቶች ገዘኛ ነው መታበይ እንደዚህ ስትል የራሱ ጉዳይ ወልድ እንደ መሰል አሁን እናትየው ልክ ነኝ ብላ ነው የምታስበው እድሜ ልኬን እኔ አሁን የእናትን ውለታ አርግዛ ከወዷ እስከወጣበት ድረስ ማንንም ሰው ያንን ውለታ አንተ ማለት አይችልም አይደለ አሁን እሱ ላይ ጫና ያረኩበት ያ በቂ ነው ብላ ያስባሉ የኛ እናቶች ገባችሁ እንዴ እኔ እናቱ 9 ወር አርግዤ ምናምን እያለች ነው እኔ እናት በቃ እሱ አሁን ስራዋን ሰርታ ጨርሻለሁ ብላ ያሰበች ካልነገርካት ካልተናነስክባት እየታበየብኝ ነው ትላለች ያንተንም ክሬዲት ነው የሚያጥ ያንተንም ሀዘን ዋጋ ያጣባል መለስ በለና ያመለጠህን ነገር ጠይቃት ዝም ብለህ ማንኝና እንደዛ አድርግ ያ ይሆንከውንም ነገራት እሷ ጋር ባልነበርክበት ጊዜ እሷ ጋር ብትሆን ኖሮ ምን ታረጊልኝ ነበር በላት እስኪ ዝም ብለህ መለያየታችሁ ነው ችግሩን ያመጣው ያ መፍትሄው ይመስለኛል ማውራት መጀመሪያ ማውራት ነው አለበለዚያ አታቆም እሷ ጋር ያለውን ኢንቴንሽን እሷም እናንተ ያሰበች ሊሆን ይችላል whenever ነው ከናት ጋር መሆኑ ደግሞ በጣም ዲፕ ያረቀዋል ብቻ ይሄ የጻፍክ የምትቀድበትን ጊዜ አጭር ያድርግልህ አሜን ያድርግልህ አንፈርድም ከማንም አሁን እንዲ አርግ ምናምን ቀላል አርገ ነው አንለው እኔ ለማንም ኖርማል ነው የሚል መልእክት አልሰጠም ባይዘው everything ኖርማል የሚባል ነገር የለም ህይወት ውስጥ ያባሽ ጉድ ባለቤቱን እስካልሆንሽ ድረስ አታውቂም አላውቅም ሰው እንደውም ይሄን ሀሳብ የምንሰጠው በተፈቀደልን ነገር ስለሆነ ነውና ምናልባት ባጽፍልን ኖሮ ዝም ነበር የምንለው አናውቅም ሰው በሷ ቋንቋ ሆነህ ለማውራት ሞክር ፈጣሪ ይርዳክ እንደዛ ነው ኑሐሚት ከእናትሽ ጋር ያለሽ ኮሚኒኬሽን ሪሌሽን ምን ይመስላል ወይ ደስ ይላል እስቲ ስለሱ እናውራ ስለናትሽ ነች actually ምታኖረኝ ስለሽ she's my friend በቃ የለም ሰው ህይወት ሲሆን ጓደኛዬ ነች እናቴ ነች አባቴ ነች እንደ አባት ተጠብቀኛለች እህቴ ነች ስለኔ እሷ ምንም ማታውቀው ነገር የለም ይሄ ብለሽ ብትጠቅስልኝ she knows ማታውቀው ነገር የለም she knows ታውቃለች ምንም ማታውቀው ነገር የለም ጓደኛዬ ናት ሰሚማ ተባብለን የምንደዋወል ሰዎች ነን እና እናቴ ምንድነው አንቺ ላይ ያላት ህልም እናትሽ ታምነኝ ነበር ከምንም በላይ ልጅ እያለውን ጎረቤቶቻችን ምናምን ምን እቺ ላይ ነው የሚልከው ወንዶች ጋር መጫወተው ጣጣጭ ማታ ነው የሚገባው ስራ ምናምን ስን አረ ምናምን ይሄ የሴት ልጅ ተብሎ እንዳንሰደብ ምናምን ያ አይኑ ተመክረኛለች ምናምን at the same time ታምነኛለች ራሴን ለራሴ ሰጣኝ ነው ያደኩት አይዘበይ ራሴን ለራሴ ሰጣኝ አምናኝ ነው ያደኩትና እና እሺ ነው ሰርፕራይዝ አልሆነችም ምን እዚህ ከፍታይ ላይ ስደርስ ሰርፕራይዝ አልሆነችም አይ ጋር ሆነ ያለች ባክሻቃለሁ እንደዚህ እንደምትኛ ያቃለው አመች እንደሆነ ነው እንጂ የማላቀው እንደዚህ ነው ባክሻቃለሁ ነው ተባልኩት she is my half of course half ነች እና thank you እናቴ ትመጭኛለሽ ያለ ነው ያልተላኩ መልክቶች ላይ ነው እንግዲህ እንደው እናትሽ ነግረሻት ማጣቂው የሆነ አሁን የነግሪያት የምትፈልጊው የሆነ እንደው ነይሙ በርበሬ ያጥናኛለች በልጅነት ከጎረቤት ጋር እንዳትጣላ ምንድነው በልጅነቴ በርበሬ ታጥኛቃለሁ እናቴ አይደለችም ያጠነችኝ ጎረቤት ነች ያጠነችኝ ጎረቤታችን ነች ያጠነችኝ ልክ ነች እኔ እሷን ለማመስገን በቅርብ ሄዳለሁ እንኳን አጠንሽ ሄዳለሁ ለማመስገን ምን አርከሽ ነው እንዴት ሆነ መሰለሽ እኔ ከትምህርት ቤት መጣሁኝና ሱቅ ፍርኖ ዱቄት ልግዥ ተብዬ ተላኩኝ ከዛ ሄጄ ገዝቼ አይ ቲንክ 7 ብር 6 ብር መልስ ነበረው ከዛ ወስጄ አስቀመጥኩ ከትምህርት ቤት እንደመጣሁ 11 ሰዓት ሚጡ ማልቻ ቤት ከዛ መልስ ውስጥ ላይ ሰጥቼሻለሁ አልኳት አልሰጠሻት ነው ኦኬ ያ ከዛ መልስ ውስጥ ላይ ሰጥቼሻለሁ አልኳት ድጋሚ እርግጠኛ ለመሆን ጠይቀችኝ አልሰጠሽኝም ለኔ ካልሰጠሽ ሄደሽ ሱቅ ጠይቂ ካልሰጠሽ ሄደሽ ሱቅ ጠይቂ እንጂ ለኔ አልሰጠሽኝም ኪስሽ ፈልጊ ለኔ ካልሰጠሽኝ ሱቅ ከሰጡሽ የት ሄደ ብሩ አለች ሰጥቼሻለሁ ይደረኩ ፋይን አለችኝና ከትምህርት ቤት ስንመጣ እኔ
ቁርስ ምናምን ምሳ ምናምን አልብላ መክሰስ እንዲያመልጠኝ አልፈልግም ሻይ በዳቦ ስለሆነ እናቴ የለችም ለሻይ በዳቦ ሰጠችኝ በላው ምናምን አዲስ እየተሰራ ያለ ቤት ነበረ ከዛ ይሄን ሰዓት እዛው ሰጅኝ የውሃ ዳቦ እየጋገረች ነበር እሷ ህብስት ነው ይባላል ይሄን ሰዓት እዛው ሰጅዋለችኝ ከዛ ላጥ ያልኩኝ በማንደጃ እሳት ይዤ ሲሄድ ከኋላ መጣ በሩን ዘጋችሁ በርበሬ ይዛ መጣ አጠነች ጎረቤት ነች ያጠነች እና ቴንክ ዩ ሶ ማች በጣም ነው ማመሰግንሽ አቃለው ኢንቴንሽኑን ለምን በርበሬ ማጠን ባይዘው ምን ማለት እንደሆነ ኤክስፕሌን አድርጊልን በዚህ የሚያይ ሰው ብዙ ቴንክ ዩ ከዛ ገባው ልክ እንደገባው አልታገላትም መቼ ልክ በርበሬ ይዛ ከኋላ ገባች አልታገላትም ትልቅ ሰው ትልቅ ይገባሻል በጣም ዲሲፕሊን ነው ያደረኩት እግዚአብሔር ይመስገን ዱላ እንኳን ሲሰነዘር አልይዝም ከዛ ልክ ገባች በሩን ዘጋችሁ ቁጭ ያለች አዲስ እየተሰራ ጉበን ታቃላችሁ የመግቢያ ድሮ ከፍ ተደርጎ ነበር የሚሰራው አሁን እንዴ እንትን ያለው እሺ በርጋ ያለው የበሩ የታችኛው ክፍል ከዛ ቁጭ ያለች ቁጭ ነው ያልኩት ከዛ ቁጭ አልኩኝ እስከ ሙስሊም ነች እስከ 40 ወጣችና ከኋላ እጄን አሳለችኝ ጎንበስ ብዬ አንገቴን ይዛ በርበሬ ያደረገች ጭስ ወደ ላይ ሄዳል ዝም ካልኩ ትንፋሽ ተይዞ ሊሞት ከተነፈስኩ በርበሬ ነው የምሰበው በዛ ውስጥ ማል ያለ ቅጣት ያ ከዛ እሱ ነው ቅጣቱ ተቀጣው ምናምን ብሩ በሁለተኛ በሶስተኛ ቀን የት ቢገኝ ጥሩ ነው ዱቄት ውስጥ ደብቀሽ ነው አይደል ደብቄው አይደለም እንዳይጠፋብኝ ብዬ በዚህ ጄጄው እንዳይጠፋብኝ ብዬ በዚህ ማንጎ ተሰጥቶኝ ነበር ዱቄት ውስጥ ከተትኩት ከዛ አትክ እንትን ስትለው አይታለች ይቅርታ አልጠየቀችኝም ማለት በቃ እንደዚህ ካደረሽ እንደዚህ ነው እንዳውቅም አልተፈለገም ምናምን ከዛ በሶስተኛው ቀን ነው በአራተኛ ቀን እንትን ሄደን ገበያ ሄደንና ሜቲ የሚባል ሀገር አለኛ የእንትን ያልኩበት እሷ እዛ ሄደችና ጫማ ገዝታልኝ መጣች ለምን እንደገዛችልኝ አላውቅም አሰጠች በጣም ተጸጽታለች ነው በቃ ምንሽ ጫማ ገዛችልኝ ምናምን ከዛ የዛን ቀን ከኛ ቤት አጠገብ መስጂድ አለ ከዛ የኡዱ ውሃ እናወጣለን ከመስጂዱ ፊት ለፊት ስለሆነ ቤቷ እሷ ግዴታ ነው ረመዳን ወቅት ውሃ ከኛ ነው የሚወጣውና ኡዱ ያረጉ ሰዎች ከዛ እየሰገዱ ይወጣሉ ውሃ እንሰጣለን በቃ ከመንገድም ከመንም ስለሆነ መስጂድ ውስጥ ውሃ ከሌለ ኡዱ አርገው ከዛ ሰግደው ምናምን ነው ከዛ ውሃ አውጪ ትለኝ ነበር ወደ 1 ሰዓት መግሪብ ነው ሲሰገድ ውሃ አውጪ ትለኝ ነበር ያን ቀን እኔ ቁጭ ነው ተብዬ አጠገቧ ውሃ ላወጣው ሌሎች ከተንከባከበችኝ ዋዝጋው ነው ላይክ ላስት ታይም እንደዚህ አርጋ ነገር ግርፈኝ ነው እንዴ ብዬ ያ ቦሊውድ ተከፍቶልኝ ምናምን በጣም ጨነቀኝ ያ ምቾት ጠየቅኳት ተጠይቃት አትቀየምኝ ምናምን ብላ ነገረችኝ ብሩን እኮ እንደዚህ አገኘው እና ግን አለች እንደዛ ያደረኩት አውቂያለሁ ምናልባት እንደዛ ያደረኩሽ ልጄ ስላልሆንሽ ምናምን አለ የሴት ልጅ እንዳትባይብኝ ስለምፈልግ ነው እናትሽ ጓደኛዬ ነች አንቺ ልጄ ነሽ በወልድሽ አደርስሻለሁ ልጄ ብትሆኚ እንደዛ ዝም አልልሽምና ኢንቴንሽኑ ለዛ ነው እንትን የተደረኩትና በርበሬ ታጠኛለሁ አልነገርኩሽም እናቴ ስሚ እናቴ በርበሬ ያጥናኛለች ሰምተው አጣቀም በህይወት አይታለች አልነገርኳት ያ በልጅነታችን እኮ ቅጣት ብዙ አይነት ቅጣት የተቀጣን ነው ያደግነው አይደል አይ ነው አንድ ኢንተርቪው ላይ አንዱ ፖድካስት ላይ እናትሽ ቡና ትለቅም እንደነበር አውርተሻል አደ ብዙ ሰዎች ቡና ስለመልቀም ሂንቱ ያላቸው አይመስለኝም ሆፕፉሊ እግዚአብሔር ከፈቀደልኝ በቅርቡ የኖርኩበት አካባቢ ሄጄ ዲቴል ማሳየት ፈልጋለሁ እኔም እዛ አካባቢ ነው እኔም አካባቢ ቡና እየለቀሙ ላይፋቸውን የሚመሩ ብዙ ሰዎች አሉ ዙሪያዬና አንደኔ በደንብ ተረድቼሻለሁ ከምን ምን እንደሚለቀም አውቃለሁ ይሄ ቡና ከመሬት መልቀም ወይ ከዛፍ መልቀም ምናምን አይደለም እስኪ ዲቴል ለማስረዳት ሞክራለሁ ሄጄ እንደነገርኩሽ ላይ እኔ ልጅነቴ በጣም ነው የሚናፍቀኝ በጣም እና በጣም ነው የምታወቀው በሄድ ደና መሆን ይመስለኛልና ለመሄድ አስባለሁ ያ ሂጂ እኔ በጣም የሚደንቀኝ ስራ ነው ባይዘው አንድ ኩንታል ይወርድና ጥቁሯን ከዛ ሁሉ ነጭ ማል መልቀም ጥዋት ነው የሚሄዱት ተቃጎምሰው እንደሚሉም ነገር የለም እንዴት ነው ታስተውሽ ለቀማው ታስተውሻሽ አዎ ይሄ ማዳበሪያ የዚህ መቀመጫ እንኳን የላቸው ቄጣቸው ውስጥ እንደዚህ ያስቀምጡትና ወገባቸውም አንገታቸውም አት ሴም ታይም ለተከታታይ 9 ሰዓት 8 ሰዓት እንደዛ ጎንበስ ብለው የሚውሉ እናቶች አሉ ያ ከዛ ስፒዳቸውን ሁላ እንትን ለማለት እግዚአብሔርን
ስፒድ የተለየ ስፒድ ነው እንግዲህ ቡናው ብዙ እንደዚህ ነው ለሚንሸራተት ነገር አለ እንደዚህ ነው ምናንሸራተት እንደዚህ ከዛ እንደዚህ በጣም የሚደንቅ ነገርም በጣም የሚደንቀኝ ብቃታቸው እኔ ጎበዝ ስለነበርኩ ነገር ነው ሁላ ምን የነበረው ታግዣታለሽ ጎበዝ ስለው እና ይሄ የምትሄድበት ከሰዓት ለገበያ ምናምን ካላት ነይልኝ እስኪ ጎሽ ምናምን ትለኛለች አንድ አፍታ ሂጂ ጨርስ አድርጊላት ነው የምመጣው አይምሮሽ እኮ ነው የሚሰራው ጥቁሩን እኔ አልኩሽ እንደው ማካበሪያ ሆነብኝና ልክ አንድ ኩንታል እንትን ሲል እነዚህ ስፈልሰው ስንት ጥቁር እንደማገኝ አውቀዋለሁ እነዚህ ሳወርዶ ቡና ስንት ጥቁር እንደማወር በጣም ትራማ ከመሆኑ የተነሳ በቃ አውቀዋለሁ በእውነት ወደ አዲስ አበባ የመጣሽበት የመጀመሪያ አጋጣሚ ምን ነበር? የመጨረሻ ማለት የመጨረሻ አጋጣሚሽ ምንድን ያነሳሽ? ባልናገር ደስ ይለኝ ነበር ግን የመጨረሻ ልጅ ያለምኛ እሱ የተወለደ ጊዜ የነበርንበት ችግር በቃ and then at the same time እናቴ ደግሞ ምንም ማድረግ አትችልም ስለሽ በቃ ይሄ መጨረሻ ልጅ አለ እናቴ ታመመች የአባቴ ቤተሰቦች አሉ they are millionaire in a sense በዛ ጊዜ millionaire billionaire ቡና ኢምፖርት ኤክስፖርት የሚሰሩ ሰዎች ትልልቅ ሆቴል ያላቸው ሰዎች ቴፒ ምድር ላይ ሄደሽ እከሌ ብትንዴ ዛጋ ምትባይ ሰዎች በቴሌቪዥን የሚታዩ እኔ ሰው ለሰው ምናምን ለማየት ሲሄድ አጎቶቼን አያቸዋለሁ ቴሌቪዥን ላይ ምናምን እንደዛ ሆኖ እኛ ቤት ችግር ገባ በቃ በስማ ገባ ስለሽ በቃ በፊት እንታገለው ነበር እስከማንችለው ድረስ በቃ መጣብን ብዙ ነገር ማለት ፈልጋለሁ እዚህ ጋር ግን አይደለም ኖሮ በእውነት አይደለም እኔ አሁን መጣው አዲስ አበባ እንዲወጣው ገባው ምናምን ብለሻል ያኔ ብቻ ልንገርሽ ተቸገረን የወጣሽበት ፖይንት ብዙ ነገር ትተሽ ነው የመጣሽው ትምርትሽን የኖርሽውና ሸኛል አዘጋጀው መታወቂያ አዘጋጀሁኝ ምን አላልኩኝ ኢቭን ትኬት የሚቆረጠው ሚዛን የሚባል አካባቢ ነበር መሰለኝ አስታውሳለሁ ከዛ ከቴፒ ወደ ሚዛን መሄድ አለብሽ መጀመሪያ የልጅነት ጓደኛ ነበረኝ ረዲት ይባላል አልነገርኩትም ማታ ወክ ስናደርግ አምሽተን በበነገታው ተነስቼ ነው የመጣሁትና ደውዬ ልሄድ ነው ስለ ለሊት ተነስቶ ነው የመጣው የሰከንድ ውሳኔ ነው ይሄ በቃ የቤተሰብሽን ይሄ እህታ መስማት አሞሻ ቃል የሆነ ሰዓት እኔ እያለሁ ብለሽ ታውቂያለሽ ለእናቴ ሐሳብ አልነገርኳት ምን አላልኳት እንደውም ያን ሰሞን የነበረው የሆነ ስራ ልንጀምር ከጓደኞቼ ጋር በርጂያ የምትባል ጓደኛ አለችኝ ሀና የምትባል ጓደኛ አለችኝ ራሙ የምትባል ጓደኛ አብሮ አደገኝ ናቸው ረዱ የሚባል ጓደኛ አለች ከነሱ ጋር የሆነ ስራ ለመስራት እያሰብን ነበር በመጨረሻ ግን ነገርኩሽ ችግርኛ ቤት ገባና ታናናሾች አሉኝ ምናምን ይሄ ምር ይባላል በቃ ቅርታ ግን ይሄ ራበኛ አይነት ስሜት አለ ከዛ እናቴ አድዘኝ ምንም ማድረግ አትችልም አሟተኝታ ነው እንደዚህ ምናምን የሚሏት ከዛ እናቴ እዚህ መናገር ማልፈልገው ነገር አለች አረ በስማም ነው ያልኩት ምንድነው ማረገው እዚህ እናቴ ልክ እነሱ እንደዛ ሲሏት እናቴ ማይማም ምንም ማረጋት ያልኩት በፊት በቃ አሟታል በቃ አቅሟን ጨርሳለች ከዛ እነሱ እንደዛ ሲሏት ለነሱ የሆነ መልስ ሰጠች የዛን ቀን እዛ ቤት ባላድር ደስ ይለኝ ነበር ብርሃን ባንክ ነበረኝ 800 ብር አለው ውስጥ ተነስቼ ነው የመጣሁት ነው ያልኩት በቃ ቅድም ነገርሻለሁ ይሄ የሚያኖረኝ ተስፋ የጨለመ ሲመስለኝ ወይ ደግሞ የሚያኖረኝ ነገር ራሴን ማመን ያቃተኝ ሲመስለኝ በበነገታው መኖር አልፈልግም አለ አይደል አሁን እኔ በጣም ውስጤ ፓሽን አለ ኦፍ ኮርስ ብዙ የሚያኖረኝ ተስፋ አለ ብዙ የሚያኖረኝ በረከት አለ ምናምን እነሱን ያጣው ሲመስለኝ ነገር ማየት አልፈልግም ያን የተሰማኝ ስሜት እንደዛ ነበር የዛን ቀን ማታ እንደዛ ነው የተሰማኝ ለኔ ነው ያልኩት ጭራሽ ጓደኞቼ ያቁም እዚህ ስመጣ ሀና የምትባለው ጓደኛ በቅጥር ስማቸው እንዴት ተባለ አታውቅም ደውላልኝ አዲስ አበባ ነው ስላት አንቺ አምሻለ ነውጪ ዩኒቨርሲቲ ግቢ እንሂድ አለች ተነጋግረው እርስ በርስ ነው የደነገጡት እዛው ማንንም ሰው አያውቅም እናቴ ብቻ ነች በቃ ለወጣ ስል ግዴታ እሷን ማሳመን ስላለብኝ ወጣ አረሬት ምልሽ ልጅነት ጓደኛ አላመነም የምሬን ነው ያልኩት ወደ መኪና ስኬድ ድረስ አላመነም ከቤት ተነስቼ ወደ መኪናው አላመነም መኪናው ጋር እሺ መኪናው ሊነሳ ሲል አንቺ የምርሽን ነው እንዴ ብሎ ይመጣ
የቤተሰብን ታመስማት እዛ ላይ አንቺ ኖሮሽ በጣም ነው የሚያስጠላው። የመጀመሪያ ልጅ ምንድን ነው? ድሃ ሴት የመጀመሪያ ልጅ ስፔንፉል በጣም እግዚአብሔር ይመስገን አለፈ። እንዴት አለፍሽ? ራሴን አምኜ ነው ያለፍኩት ከእግዚአብሔር ጋር ማንም ላይ ዲፔንድ አልነበርኩም። ቢሆንስ እንደነገርኩሽ አላማ አለኝ አንድና አንድ ለዛ አላማ መሞት ካለብኝ እሞታለሁ። መሞት ካለብኝ ቅድም የነገርኩሽ ነገር አለ ሉዝ ማን ሰልፍና ምናምን ብዬሻል። ከዚህ በላይ ሞት የለም ባይዘው መሞት ካለብኝ እሞታለሁ ብዬ ነው በቃ የመጣሁት። መጣሁ ስራ መምረጥ ከዛ ጭንቅላቴ ማሰራት ጀመርኩኝ። እኔ ቦይፍሬንድ ቢዝ እና እግዚአብሔር ቆይ ልንገራችሁ ወር በገባ በሰባት ባንክ ቤት የምትሄድ እናት አለች። ጠይቀኝ ደውላለኝ አለ ወር ገባ በሰባት አይደለ እሺ ነው ትሄዳለች ባንክ ቤት አትጠይቀኝም ምናምን ራሴ እንደዛ ብዬ ነው የነገርኩት። ከዛ ቦይፍሬንድ ቢዝ የሆነ የሚስተጓጎል ነገር ቆይ አሁን አይደለም ወጥቼ የሆነ ፋሽን ልብስ ምናምን አረ ቆይ እንደሱ አይደለም። ጓደኞቼ ትሪፕ ምናምን ሲሄዱ አብረውኝ የሚሰሩ ልጆች በሳምንቱ ለቀን ረፍታለን ትሪፕ ይሄዳሉ። በዚህ አጋጣሚ አልሄድም እኔ ወጭ አለው ባይዘው ተረርተሽኛል። ወጭ ለመቆጠብ 2 ስራ ሰራ ነበር። ከዛ ያኛው ምግብ አለው ይሄኛው ማደር ያለው እኔ ወጭ አላወጣም። ጉዳት ሳይኖረው ቀርቶ አይደለም ጉዳት ሳይቀር እንደዚህ ብዬ ነው ቅድም ያልኩሽ ነገር ሀፕን ያደረገው ገባሽ? ተስፉ ሞል የሚባል ቦታ የእንትን ስሰራ ይሄ የቀን ስሰራ እስቴት የሚባል ቤት የማታ ሰራ ነበር። ወጪ የለብኝ ቅርብ ስለሆነ የትራንስፖርት ወጪ የለብኝ የምግብ ወጪ የለብኝም። ይጎዳል በጣም ነው የሚጎዳው። በ24 ሰዓት ውስጥ 4 ሰዓት ወይ 5 ሰዓት መተኛት ይጎዳል። ግን እንደነገርኩሽ አይ ሃቭ ቱ ግዴታዬ ነው በቃ ይሄ ኦፕሽን እንደሌለው ሰው ነው መኖር ያለብሽ። እንደዛ መኖር ጥሩ ነው። አማራጭ እንደሌለው ሰው አድርገሽ ነው መኖር ያለብሽ ገባሽ? ይሁን አስመር ያስቀመጥኩት ነገር አለ ግዴታ ነው በቃ በቀን ስነሳ እዛ መስመር ላይ ለመድረስ ምን ያልቀረኝ ከራሴ ጋር ነው ሐሳቢ ውስጥ ሰው አላሳትፍም። አያገባውም ሰው ስለኔ ገባሽ? እኔ ነኝ ለኔ ያለሁት ብቻ እንደነገርኩሽ ኦፕሽን እንደሌለው ሰው ስለኖርኩ ነው አማራጭ እንደሌለው ሰው ስለኖርኩ ለራሴ ለጥፋቴ ኤክስኪዩዝ ስላልሰጠው እግዚአብሔር ይመስገን አለፈ ያ ጨለማ ጊዜ አለፈ። አይ ነው በዚህ ውስጥ ቻሌንጅ ውስጥ ሪሌሽንሺፕ ውስጥ የሆንሽበት ጊዜ የለም ማለት ነው? እኔ በህይወቴ አንድ ቦይፍሬንድ ነው ኖሮኝ የሚያውቀው በቃ እሱም ይሄ ነገርኩሽ የልጅነት ጓደኛ ምናምን የልጅነት ጓደኛ ቻይልድሁድ ጓደኛ በቃ ይሄ ቦይፍሬንድ ምናምን ማረበስማ ቢኖረኝ አሁን በቃ ብዙ ጊዜ እኔ ሩጫ ላይ ነኝ ትያለሽ እኔ ቸኩላለሁ። እኔ በጣም የሚያዘገየኝ ነገር አለ ይሄ ተቀጣጣሪ እንደዚህ ምናምን ነው እኔ ቸኩላለሁ ማረግበት ጊዜ ስለሌለኝ ነው 2 ስራ የምሰራው ባይዘ 2 ስራ 3 ስራ የምሰራው ያ ብዙ ጊዜ ስትይ ሰማሻለሁ እኔ ቸኩላለሁ። አሁንም ትቸኩያለሽ? ኦኬ አሁን መኖር ብቻ ነው ፈልገው አሁን ማንንም የለም ለማንንም መድረስ የለብኝም እግዚአብሔር ይመስገን ስለሽ በቃ ጨርሻለሁ ሮጬ ነው እንደ ፕሪንሰስ ነው የምኖረው ስለሽ ወንድሞቼን ብታያቸው በስማ እውነት በእውነት እድድት ያ እንደ ፕሪንሰስ ነው የምኖረው። አሁን ላይ ምንም የሚያስቸኩለኝ ነገር የለም። ምንም ፕላን ማድረግ አልፈልግም። ምንም ነገር እግዚአብሔርን መጠየቅ አልፈልግም። እንደነገርኩሽ አሁን ቁጭ ብዬ ረጋ ብዬ እያመሰገንኩ ነው የምኖረው። ባለኝ ነገር ሰላሜን ጠብቄ የሆነው ነገር እንዳለ ሆኗል አይደል? መካስበትን ዘመን እየጠበቁ እሱም ጥያቄ አይደለም ስለሽ ጥያቄ አይደለም። አሁን እግዚአብሔር ያየኛል ብለሽ ነው የሚያስፈልገኝን ያውቃል ምን ብለሽ ነው ጊዜው ስላልሆነ ነው እንጂ ነውስ የሆነ ሰዓት ላይ እንደሚመጣ አውቃለሁ። እንደሚመጣ ጥያቄ እየጠየቅኩ አይደለም። አሁን ከጠየቅሽኝ ምንም ነገር ፕላን ማድረግ አልፈልግም። በቃ ምንም ነገር መጠየቅ አልፈልግም። በቃ ጤናዬ ውጪ ቁጭ ብዬ ረጋ ብዬ መኖር ነው በቃ የምፈልገው። በህይወትሽ ላይ እንደዛ አይነት ወንድ ቢመጣ ውስጥሽ የመቀበል አቅም ያለው ይመስልሻል? ዋይ ናት? ምን ያህል ዝግጁ ነሽ ነው አሜት ለማለት ነው? ምን ያህል ዝግጁ ነሽ? ከትራውማዎችሽ ተላቀሻል? ደህና ነች? በጣም ደህና ነኝ። አሁን ላይ ለራሴ ለመኖር እየሞከርኩኝ ነው። ለራሴ አዲስ ቻፕተር እንትን ለማለት እየሞከርኩ ነው። ግን እንደነገርኩሽ እኔ ቢውል የተደረኩት በ50 በ60 ዓመት ሰዎች ማይንድ ሴት እነሱ ጋር ቢውል ተደርጌ እነሱ እንትን ላይ ነው ያለሁትና ስፔሻሊ አሁን ያለው ጀነሬሽን ይቸገራል።
ከኔ ጋር 1 ሰዓት መቆየት አይችልም ገብተሻል ይሄ ኢሞሽናል ማቹሪቲ በጣም ይገዛኛል ብዙ ጊዜ ብየዋለሁ ከዛ የሚያስፈልገውና የሚፈልገው ነገር የሚለይ ሰው የለም አሁን ታርተሽኛል ምን ያስፈልገኛል ሰው እግዚአብሔር የሚያኖርሽ እንደሚያስፈልግሽ ነው በቃ በቂ ነው እንደ በመጠን ኑሮ አይደል የተባለው አባውስ አይ ቲንክ በመጠን ነው መኖር ነው የሚፈልገው ምናምን ከዛ የሚፈልግና የሚያስፈልገውን አያውቅ እንደን የሆነ ነገር ሲያደርግ ሪዛልቱን የሚያስብ ወንድ ይገዛኛል ስለሽ አሁን ለምሳሌ እኔ አንቺ ጋር መጣሁኝ አይደለ አንቺ ጋር መጥቼ ከዛስ ብዬ ሳስብ ይሄን የመሰለ ጸድ ጊዜ ያሳልፋለሁ ሪዛልቱ ጥሩ ነው ጥቅም ለሌለው ነገር ከሰው ጋር ኮምፒት ለማድረግ ወይ ደግሞ ውስጥ ስላዘዘኝ አንድ እርምጃ ልራመድ ማይ ጀነሬሽን እንደዛ ነው ኮምፒቲሽን ውስጥ ነው ተመስመስ ይያላል ስለ ጄኔሬሽን በሰፊው እንቀጥላለን እንግዲህ ያለነው ያልተላኩ መልእክቶች ላይ ነው ሁለተኛ ያልተላከ መልእክት እናስገባለን አይ ቲንክ ወደ ፍቅር ወሬ እየገባን ይመስላል ሳናስብ ቆይ ግን ምን ሆኜ ነው ይሄው ስትናፍቀኝ እንቅልፌ አንተን ያሳጣኝ ይመስል መተኛት ያስጠላኛል ፍቅር እንቅልፍ ይከለክላል አይዞህ ኤክስፒሪየንስ ስላላረግሽ መንገርሽ ግን ደግሞ እበላለሁ የማልወደውንም ቡና ጀምሬያለሁ አንዳንዴ ምን ይገርመኛል መሰለህ በጣም ስትናፍቀኝ በቅርቤ ያለ የኔ ስሜቶች ሁሉ አንተን የሚሰማህ ይመስለኛል ግን ደግሞ አይደለም ትዝ ይልሃል አብረን በነበርንበት ጊዜ በዓል ሲመጣ ይህ የመጨረሻችን ነው ለብቻችን የምናሳልፈው እንባባል ነበር ከተጣላን ወዲም ለአመት በበዓሉ ማግስት ደውለህልኝ አውርተኸኝ ነበር ኦኬ ከተጣሉ በኋላ ደውሎላት አውርተው ነበር ዛሬም ጅልነቴ ስጠብቅህ ዋልኩኝ ቆይ ደግሞ ሳልነግርህ ወንዶች መልካቸው ሁሉ አንተን ይመስለኛል እሱን እየመሰላት ሄዳ ነው አንተን ይመስለኛል ሰሞኑን አንድ ልጅ እኛ ሰፈር ታክሲ ውስጥ ተዋወቀ እያወራን ነበር ታውቃለህ አንተን የሚመስል ትንሽ ጠባይና ጠየም ያለ መልክ አለው ብታይ እና እኔ እንደምታውቀኝ መቅረብ አይከብደኝም ግን አዝማሚያው ስላላማረኝ ትቼዋለሁ ግን ታውቃለህ በድዬሃለሁ አውቃለሁ ግን ደግሞ ይቅር ብትለኝ ምን ችግር አለው ወይ ደግሞ በምትወደው አምላክህ ለለምንህ ከቻልክ እንደ መንፈስ ወይ ጮህ ውጣልኝ አሊያም በስውር ልከቀኝ የሚል ኢሞጂ አለው ኦኬ ፕሊስ ኦኬ ኤክስኪዩዝ እንትን ነው ካፕል ነበሩ ከዛ ተለያይተው ደግሞ አንዳንዴ ስሜቶቼን ብታውቅ ብዬ አስብና ደግሞ ከዚህ በላይ ጠልተኸኝ ብትንቀኝስ ብዬ አስባለሁ የምሬን ነው ቁጭ ብለው የሰቀሉት ቆመው ለማውረድ ይከብዳል ሆኖብኝ ግራ ገብቶኛል እንደተለመደው ለዳሽ የሌለው ደብዳቤ በምናምን አመታት ከሌሊቱ ምናምን ሰዓት ላይ ባታነበውም ጽፌዋለሁ ዲቢ ላንተ ነው ምን እኔ አላቅም ምን እንዳደረገችው ምናምን ግን ኤክስኪውዝ በጣም ቀላል ነገር ነው ፍቅር ውስጥ ሲሆን ግን ልብ አንድ ነው ባይዘው ሰዎች ልብ አንድ ይቅርታ ያለችው ነው ወይስ ኤክስኪውዝ ነው እኔ ምን እረዳለሁ መሰለሽ አይኑ ሁለት ነው አይደለ ችግርም ልብ አንድ ነው ባይዘው አንድ ነው ልብ ገባሽ እሱ ልብሽን ሉዝ ካደረግሽ ጥሩ አይደለም በቃ አጠቃላይ ጥሩ ልብሽን ለምትሰጪው ሰው መጠንቀቅ አለብሽ ከሆነ ይሁን ብለሽ መገቢበት የልብ ፋይት የለም አይደለ ይሄ ሁሉ ፍቅር እያለ የተጣሉት የሆነ ብቻ የሆነ ስተት ሰርታለች ያ እሷ ነች የሰራችው ነው ደግሞ እኔ በምን ይሄ ፍቅር ውስጥ የሆነ ችግር ተፈጠረ በኤክስኪውዝ የሚታለፍ ችግር አለ በኤክስኪውዝ ማይታለፍ ችግር አለ ችግሩን እኛ እናቀም ግን አንደኛ እንደዚህ ጨክኖ የቀረበት ምክንያት አንደኛ ወይ ችግሩ ከበድ ስለሚለው ወይ ደግሞ ሰበብ እየፈለገ ነበር የራሴን ሐሳብ ወይ ችግሩ በጣም ጠንካራ እንደነገርኩሽ ልቡን አጥቁሮት ሄዶ ነው ድጋሚ ለማስተካከል ተቸግሮ አቅቶት ነው ሄደው
ሁለተኛው ደግሞ ሰበብ እየፈለገ ነበር because ይሄንን የሚያክል ይቅርታ የተጠየቀ ወይ ደግሞ ያወቀ ስሜቱን ምናምን ያቂ ይሆናል ደውሎላት ከሆነ እያወቀ ድቡድ እንደነካለ ወይ ጥፋቱ በጣም ትልቅ ነው አይን ልብ ሁሉ ዛርጓል እሱ መርሳት የሌለብን ነገር ወይ ደግሞ ሰበብ እየፈለገ ነበር የኔ ሐሳብ ይሄ ነው ያ እኔ ደግሞ ልጅቷ ምንድነው ምን ብለው የሰቀሉት ምን ብለው ቁጭ ብለው የሰቀሉት ቆሞ ለማውረድ ይከብዳል ሰዎች ታውቀዋለች ያረገችው እንደ በጣም እንዳስከፋችው እንደበደለችው ይቅርታም እንደማያረግላት አውቃ ተስፋ በመቁረጥ ውስጥ እንደው ዝም ብላ ምጽፍ የጻፈች ይመስለኛል ስለዚህ እኔ አንድ አድቫይስ ለሴቷ አለኝ እኔ ደብዳቤ ለጻፈች መጀመሪያ ቀድም እንዳልኩት ጥፋትን ማወቅ is the most important thing at least ለሌላ ሰው ብቁ ሆነሽ ተቀረቀሽ ተረዳሽ እዚህ ጋር የሚቆም ህይወት የለም እዚህ ጋር የሚቆም ምንም እንትን የለም ግን ያንዳንዶቻችን ምን አይነት ሰዎች ማለት የሆነ ሰውዬ ባል ሜክ ማድረግ ነው ታለንታችን ስለዚህ ያፈቀርሽው ዋጋ ከፈልሽለት ምናምን አታገቢም ገብተሻል የሆነችን ሴትዮ ባል ቢውልድ አድርገሽ አስተካክለሽ ምናምን ይሄ ኢሞሽናሊም ሰርተሽ ምናምን የሆነ ሰው ይሄደለ ምን አጥቶ ነው ከኔ ይሄ ሁሉ አድርጌለት ምናምን ትያለሽ ያንቺ ታለት የሆነችን ሴት መሰርቶ ማቀበል ቢሆንስ ገባሽ ግን እኔ አንድ ደስ ያለኝ ነገር ጥፋትሽ ማወቅሽ ያ በጣም በቂ ነው ጥፋትሽ ማወቅሽ ከራስሽ ጋር ለራስሽ ኤክስኪውዝ እንድታረጊ ያደርግሻል አለመታበይ ሄዳል ይሄ ሌላ አይደለም አጥፍተሻል ይቅርታ ጠይቀሻል ይቅርታ ሊያደርግልሽ አልቻለም ፋይን ግን ጥፋትሽ ማወቅሽ ፍቅር አቅሙ እስከ ምንድን ድረስ ነው ብለሽ ታስቢያለሽ እስከ ሞት ፍቅር ክርስቶስ ነው እንግዲህ ፍቅር እስከ ሞት ፍቅርን እስቲ ኑሐሚን ትግለጽልን ፍቅር ክርስቶስ ነው of course ፍቅር ማለት ምን ማለት ነው አልኖርኩትም I know of course ስለ ፍቅር ስጠይቂኝ ፍቅር ክርስቶስ ነው ካልኩሽ ባይብል ነው ማለት ነው so መተናነስ ነው ፍቅር ላይ መተናነስ መዋዋጥ መዋዋጥ ነው በቃ ከዚህ በላይ ለኔ ዲፊኒሽን አለው ብለሽ ነው ፍቅር በቃ መተናነስ ያ ስለ የትኛውም ፍቅር ስናወራ አይ ቲንክ እንደዛ ይመስለኛል አይ ነው እኔ አንቺንም ወንድሽ ከሆነ ጮክ ብዬ አላወራሽ ማለት ሰው የሚወደው ሰው ላይ የሚያፈቅረው ላይ አይደለም የሚወደው ሰው ላይ ፍላጎቱን ያደርግለታል እንጂ ፍላጎቱን አይፈጽምበትም እኔ የምፈልገውን አይደለም ማደርግልሽ አንቺ የምትፈልጊው ነው ገባሽ ወድሻለሁ አንቺን እንዴት ነው ማሳይሽ ተናነሳለሁ ኢቭን እኔ አንቺ እንኳን ልክባቱኝ ተናነሳለሁ ከኔ ይቅር ፍቅር ይሄ ነው ለኔ እንግዲህ ያ ከኔ እንዳ ለመተናነስ ነው ፍቅር ለኔ ያ of course እንደዛ ነው አሁን ላይ ብዙዎቻችን ይሄ አፍቅረን ወደን አግብተን ወልደን ቤተሰብ መስርተን ብለን ለማሰብ ትንሽ የተያዝን ይመስለኛል አይደል ለምን ይመስላል ኑሐሚን እንደዛ ነች እኔ ፋሽን ነው actually አሁን ትዳር ፋሽን ሆኗል ለመጀመሪያ እኔ እንዴት አድርጌ ትዳሬ ማለት ነው ትዳሬን እስከ ሞት ይዤ መቀጠል ማልችለው አይነት ባል ካልሆነ እለት ተለት ነው ማለቅሰው ኪዳነ ምህረት ይዤ ህይወቴ ውስጥ ወንድ ገብቶ ትዳር ይዤ እግዚአብሔር ማይታይበት ትዳር ይሄ ወደፊት ይቅር ኢንኬዝ ብዬ የምገባበት ትዳር የለም አም ኦኬ እንደዚህ ደህና ነኝ ገባሽ አይደለ ሳታገባ ቀረች እንደዚህ ይቅር አንዳንዴ አጣይቀሽን ማስተካከል አለብሽ አንዲት ሴት ቤተክርስቲያን እየተመላለሰች ለኔ ባላተ ነው ያለች ትጸልያለች በደንብ ትጸልያለች በቃ ለኔ ባላተ ነው ባል ነው የምትጠይቀው ደውልት እግዚአብሔር ባል ሰጠና ልክ ባል ሲሰጣት ስራ አለ ባል አለ ልጆች መጡ ከቤተክርስቲያን ራቀች ገባሽ ከቤተክርስቲያን ከደጁ ራቀች ነፍስ አባቷ የነሳ አባቴ ናቸው የነገሩኝ ባይዜ ከዛ ጠየቀች ባል ተሰጣ ባል ነው ያለችው ባል ተሰጣት ባል አለ እሱ ማስተዳደር አለባት ልጆች መጡ ስራ አለ ቢዚ ሆነችና ከቤቱ ራቀች አይሽ ሉዝ ያረጋችው ነገር ከዛ ነፍስ አባቷ ረጅ ሴት መች ነው የምትመጣው ጾም ይገባል ማት በጣም ንሳት ገባም እንደዚህ ሆነ አትመጣም እንደዚህ አትሆንም እሱ አባቷ ሲችሉ ሲሄዱ እንደዚህ ሲያረጋት ጸበል ሲረጩላት ምናምን ሲችሉ ይሄዳሉ አባቶች እንግዲህ ገዳም ምናምን ይሄዳሉ አንዱ ገዳም ሄደው ይቀራሉ ቀረይሷም የህይወቷ በቆመ ሚያኖረን ዘላለ አጋጣሚ ሆኖ ሳቸው ቤተክርስቲያን ይመጣሉ ሴትዮዋም ይሞቱና ቀብር ይመጣሉ
ቀብር ሲመጡ እንዲህ ሲያዩ ፎቶዋን ያቀራይ ዛሬ እንዴት ሞልተውላት መጣች አላሉ። ሞታ መጣች ቤተክርስቲያን። ሶ እኔ እንደነገርኩሽ እግዚአብሔርን ማያስብ እንዴት ነው እንዴት አድርጌ ልንገርሽ እንደነገርኩሽ ፍቅሬን ይዤ እስከ መጨረሻው መቀጠል እግዚአብሔር ማይታይበት ትዳር እኮ እንደሷ ካልተባለ አልፈልግም ትዳር። እኔ ከትዳር የሚመጣ ጽድቅ ይቅርብኝ። ኢንኬዝ ከሆነ ይሆናል ካልሆነ ብዬ የምገባበት ትዳር የለም። እና ሰው ፋሽን ሆኗል። በቃ ትጋቢያለሽ ችግር አለው ካልሆነ ትፋቻለሽ ማለት ትገቢያለሽ አይደለም። እንደዛ ሰው ትዳርን የተረዳበት መንገድ ልክ አይደለም። እና ኮምፒቲሽንም ነው አይመስልሽም? ይመስለኛል። ኦፍ ኮርስ ያስፈራልም አይደል ያለው በጣም ነው የሚያስፈራው። እንዲህ በጣም ነው የሚያስፈራው። እግዚአብሔር አንቺ ምን ታስቢያለሽ ስለ ትዳር? አንቺ እንዳልኩሽ ነው ይሄ እኔ አጋጣሚ ሆኖ በተለያዩ ቤተሰቦች ነው ያደግኩት። ምን አይነት እናት መሆን እንደምችል ሳስበው ያስፈራኛል። ልጄን ምን አይነት አባት ልሰጠው እችል ይሆን ብዬ ያስፈራኛል። ይሄ ብዙ የምታየው ነገር ትዳርን እንድትፈሩ የሚያደርግ ነገር በስቷል። አይ ቲንክ ከዛ የሆነ ጀነሬሽንንም መበከል ነው የሚሆነው። እኔና ባሌ ተጋባን ከሆነ ይሆናል ብለን ልጁ ጣት ሲነሳ አቡነ ዘበሰማያት መስማት ሲኖርበት የእናትና የአባት ጭቅጭቅ ይሰማል። ከዛ አባትና እናት የልጆች አምላክ ናቸው እስኪያድጉ ድረስ የመጀመሪያ ሮል ሞዴላቸው እነሱ ናቸው። ሴት የሚያውቁት የመጀመሪያ ለዛኛው ልጅ አባቴ ንስር ሊሆንለት ካልቻለ በዚህ አጋጣሚ ንስር ለአሜን ባል ለልጆች አባት እንዲሆን ስትመርጥ ስንጠር ይዛ ወደ ላይ ከፍ ላይ ተበርና ስንጥሩን ለቃው ያን ስንጥር ካመጣ ነው ታገባው። ልጆቹን ፕሮቴክት እንዲያደርግ ፕሮቴክቲቭ መሆን አለበት አባት። ኢሞሽናሊ ኤቭሪቲንግ ፕሮቴክቲቭ መሆን አለበት ለልጄ። እሱ ፕሮቴክቲቭ አባት መስጠት ካልቻልኩኝ ልጁንም አምጥቼ በክዬ ለሌላ ሴት ልጅ እንትን ማድረግ አልችልም። ይሄ እንትን ነው ቫይረስ ነው። ኦፍ ኮርስ በጣም ቫይረስ ነው። ሰው ትዳርን የተረዳበት መንገድ ልክ አይደለም። አይ ቲንክ እኛ የመጣንበትን መንገድ ሴሌክቲቭ እንድንሆን አድርጎናል አይደለ? አንፈልግም የምናመጣው ሰው በዛ ወይ እንዲያልፍ በጭራሽ በጭራሽ። ለዛ ስጋትም መጠንቀቅም ሰው በደም መቆየትም ምናምን የሚያመጣው እንደዛ አይነት ነገር ይመስለኛል። እኛ ከተጠነቀቅን ደግሞ ያመጪው እንትን ኪፕ ይሆናል። ከኛ እንዝላል ቤተሰቦች የሚመጣው ልጅ ይጠበቃል። ቢያንስ በደንብ ተራርተሽኛል ያልኩ ይሄ ትውልድ የሚቀረጸው እንደዚህ ነው። አሁን እኛ ጀነሬሽን የሆነ ቦታ ላይ እንደዚህ ቤተሰቦቻችን እንደኔና እንዳንቺ ቁጭ ብለው ስለ ትዳር ሀሳብ ምናምን ባይሰጡም ስለ ትዳር ባላቸው ኢንቴንሽን የመጣን ሰዎች ገባሽ? እኛ እንደዛ ካደረግን ቀጣዩንም ጀነሬሽን ኪፕ ማድረግ እንችላለን ማለት ነው። ያለ ነው የኔ ድርሻ ዩቲዩብ ቻናል ነው። ሶ የኛ ድርሻ በእኛ ህይወት መስመር የሚመጣውን ልጅም ሆነ ሰው ማስተካከል ይመስለኛል አይደል? ያ ሀሳብ ሊሆን ይችላል፣ ልጅ ሊሆን ይችላል። ኤቭሪቲንግ ሀሳብ ራሱ እኛ ጀነሬሽን ላይ ልክ ያልሆነ ነገር ከሆነ ነው ልክ አይደለም። እኛ የእናንተ ትውልዶች ነን። ይሄን መናገር የኛ ድርሻ ነው። ይሄን ነገር የተረዳችሁበት መንገድ ልክ አለ። ለምሳሌ አሁን ሰው እርድናን የተረዳበት መንገድ አሁን በጣም ግራ የሚገባኝ ሶሻል ሚዲያ ላይ ታችሁ ከሆነ እኔ እንደዚህ ምናምን ይሻላል ከዛ ስጠይቅ አራዳ እርድና እንደዛ አይደለም። ገባሽ? እርድና ቀድሞ መገኘት ነው የመጀመሪያው። ገባሽ? እናንተ ጄኔሬሽን ውስጥ እስካለን ድረስ የኛን ድርሻ የመናገር መብት አለብን። እሱ የምናገረው በዚህ ዩቲዩብ ቻናል ነው። በቃ እንደምሳሌ እንደነገርኩሽ እኔ እንደዚህ ምናምን እኔ እንደዚህ እናቴ እንደዚህ አድርገውብኝ አንተ እያለ አድርገውብኝ ኮምፕሌን አንተ እያለ አታፍርም ማዘሯ እንደዚህ ሆና ከማዘሯ እኮ በጣም ነው የምትወደኝ ምናምን ዛሬ 100 ብር ስትቀፍ እርድናን የተረዱበት መንገድ ልክ አይደለም። እርድና ቀድሞ መገኘት እርድና ብዙ ነው እንዳልሽው ነው። ብዙዎቹ ጋር አንደርስታንድ የሚያደርጉበት መንገድ ልክ ነው። ወደ ሶሻል ሚዲያ ከመጣሽልኝ ደግሞ እስቲ እንሂድ ወደ ሶሻል ሚዲያ። ሶሻል ሚዲያ ላይ ያለው እውነትና መሬት ላይ ያለው እውነት እስቲ ስለሱ እናውራ። እንዴት ነው
ሶሻል ሚዲያ ስፔሻሊ ቲክቶክ የኛን ገመና አውጥቶብናል ብታይ የኛ ማህበረሰብ ጉድ ማአት ብልግናችን አወጣብን አደባባይ ስለሽ አሁን ኢትዮጵያ የተቀደሰች ሀገር ነች የኢትዮጵያ ህዝብ እንደዚህ ነው ፈሪሃ እግዚአብሔር አለው ሃይማኖት አለው አማኝ ነው እኔ እንደዛ እንደሰማው በቃ ዝም ብዬ ሳላይ ብቀር እላለሁ ማለት በቃ በፊት እንደዛ አስብ ነበር ቲክቶክ ከመጣ በኋላ እንደው በቃ ሰምቼ ባፈ ታሪክ ሰምቼ የሰማሁትን ይዤ በተቀመጥኩ አሁን ቲክቶክ ከመጣ በኋላ የሆነች 5 አመት ህፃን ልጅ ተደፈረች ምናምን ተብሎ እና እንደዚህ አይነት ፎቶ ማን ፖስቷላችሁ ምናምን የልጅቷን ፎቶ ኮሜንት ያደርጋል እግዚአብሔር ያሳይ ስለ 5 አመት ልጅ ሂዩማኒቲ ስለራቀው ስራ ያወራን ነው ከዛ ሳሙን ሀበሻ ወንድሜ ይመጣና እንደዛ አይነት ኮሜንት ባገኝም አልመረም አይነት ኮሜንት ይሄ ገመናችን አውጥቶብናል የመጀመሪያው ይሄ ሶሻል ሚዲያ ላይ ያለው እውነት እና መሬት ላይ ያለው እውነት እኔ በዚህ አጋጣሚ ኮንቴንት ክሬተሮች በጣም ቢጠነቀቁ ባይነኝ የኛ ኮንቴንት ክሬት ምናረገው ኮንቴንት ሰውን ሞቲቬት ብቻ አይደለም ያረግ ዲፕሬስድ ያረጋል ራሱን እንዲያጠፋ ያረጋል ስላየው እኔ በጣም ተጠንቅቄ ነው የምሰራው እኔ ምናልባት አስፈላጊ ከሆነ ፎቶ አስገባላችኋለሁ ፎቶ ሰጣችኋለሁ ከዚህ ቤት ተነስቼ ሌክዠሪ ባለ 2 አፓርትመንት ቤት ምናምን ስገባ አስትራግላለሁ አፈር በልቼ ነው እዛ ቤት የገባሁት ተረዳሽ ስትራግሉን አላሳየዋቸው ለምንድን ነው ሻይን ሳረግ ማሳያቸው ማለት ከባሌም ከቦሌም ብለው ሰዓት ውስጥ እንዲገቡ አላሳየው ሃውስ ቱር በሰራ ደስ ይለኛል የተሟላ ቤት ነው ያለኝ ኦፕን ኪችን ደስ የሚል በቃ የሚያምር ቤት አለኝ ብታሳዩ እንትን የሚል ማለት ይሄ በቃ የሚያኮራ ማለት ነው ይሄን ለማሳየት ሐሳብ ካለ ስትራግሉን ማሳየት ነበረብኝ ገባሽ ከዛ ጎበዝ የሆነ ከኔ ጋር ቀጥሎ ያኛውን ቤት አሳየዋል ጎበዝ ያልሆነ ደግሞ ይቀራል ስትራግሉን አሳይቻቸው ቢሆን አሁንም ቤቴን አሳያቸው ነበር በቃ ሃውስ ቱር ያደረኩ ምናምን ለኔም ደስ ይለኝ ነበር ግን በኔ እድሜ ያለች 20 ምናምን ነው ወጣት ሃውስ ቱር ምናምን ብዬ መጋረጃን እየከፈተና ባሳያት ዲፕሬስድ ነው የምትሆነው ገባሽ ሃው ብላ ብትጠይቀኝ መልሱን ላልሰጣት ይሄንን አሳይቼ ምን አርጊላታለሁ ገባሽ ሶ የኛ ኮንቴንት ሰውን ሞቲቬሽን ብቻ አይደለም የሚያደርገው ይገላል ካልተጠነቀቅሽ ገባሽ ለሚያዩሽም ለኦዲየንሶች ምናምን መጠንቀቅ አለብሽ ሶ ሶሻል ሚዲያ ላይ የምታዩት ነገር እንዳለ አትመኑ ፕሊዝ ቪዲዮ ሰርቻለሁ ባይዘው አይደለም ማለት ሁሉም ሰው አፈር በልቶ ነው የሚኖረው ባይዘው የሆነ ሰው ጥፍሯን ስትሰራ ምናምን ታሳያቸዋለች የጥፍር መሳሪያውን ብርኔት እንዳመጣች አታሳያችሁ ግልጹን ነው የምነግራችሁ እሺ እንደው በቃ ራሳችሁን ከማንም ጋር ኮምፒውተር ታድርጉ የራሳችሁ ፖቴንሻል አላችሁ ኦፍ ኮርስ ከለሚነዳው መኪና የተጓል ቲክቶክ ላይ ሼር አድርጌላል ነው አባቴ ስትራግሉን አላሳየህም እንዴት ሆኖ እንዳመጣው ቢያሳይህ ኖሮ ይገባዋል ነው እሺ የምትለው እንደዚህ በቀላሉ አትመኘውም ነበር ወይ ደግሞ ስትራግሉን ብታዩ አረ ይቅር ልትል ትችላለህ በጣም አብዛኛው ስትራግሉ ነው ይላችሁ አመጣጡን ካላሳያችሁ ስለመጣው ነገር ሐሳብ እንዳሰጡ ስለመጣው ነገር እንዳትጓጉ ጂጂ ስለመፍረድም ወንድ ከሆነ እንዴት እንዳመጣው ያሳያችሁ ከዛ ባላንስ ያደርጋል እና እንደው ስሞት ነው በተንበርክኬ በጠይቃችሁ ደስ ሶሻል ሚዲያ ላይ የምታዩት ነገር እንዳለ አትመኑ እሺ ያን ነው ማለት ፈልግ ናይስ ያ ሶሻል የምርግና አንቺ ተምታቶብሽ አቅም ይሄ ሶሻል ሚዲያ ላይ እንዴት ነው ላይክ ሰው በዚህ ልክ ምናምን ብለሽ አታቂም ስለሽ በደንብ እስኪ ነገር ዲስአፖይንት ምናምን ሆነሽ አታቂም በነገሮች ሶሻል ሚዲያ ላይ የምታዩ ነገር አለ አይደል አሁን አይ ሶሻል ሚዲያ ምን እንደሚያናደኝ ልንገርሽ በግልጽ መማር መሰረታዊ ነገር ነው በዚህም በዛ ብዙ ነገር ያስተምርሻል ላይፍ ታስተምርሻለች ወይ ይሄም ትምህርት ያስተምርሻል ጭንቅላትሽ ማቹር በብዙ ነገር ይሆናል ሶሻል ሚዲያ አንዳንዶቹ በጣም ቃሉን አልጠቀመው ያረርችሻል ግን ሳይማሩ ቀርቶ ይመስልሻል ነው የሚያውቁት ነገር ውስን ነው እንደዛ ብለሽ ነው አዎ እንደዛ ነው ያንን ደግሞ ባያሳዩኝ ይመርጣሉ ምክንያቱም መሬት ላይ ያቃቸዋለሁ ሶሻል ሚዲያ ላይ ግን ሌላ ናቸው ከዛ የሚከተላቸውን ሳይ ደግሞ በጣም ነው ሱኮሮሚያ እናድሽ ስለነሱ ኮኔ ችግር የለም ስለነሱ ነው ችግር የለም ስለ ኦዲየንስ በጣም እጨነቃለሁ እንደነገርኩሽ ዲፕሬስድ ያረጋል ይሄ ነገር እከሌ እንደዚህ ሆኖ ወይ ደግሞ አንቺ የምታውቂው ፐርሰናሊቲ ያለ ትክክለኛ ስክሪፕት ከሆነ የተጻፈ የተጠና እንኳን ከሆነ ትንሽ ነገር ነው መጨመር ያለባችሁ ያ ኮምፕሊትሊ
ሰውን የሚያስት ነገር አታርጉ ባይለኝ ያሰጋኛል። ብዙ ነገር ነው የሚያሰጋኝ። ምክንያቱም አሁን የሆነ ትውልዱ ከመማር የሆነች ስልክ ፈልጎ ቆሞ እንትን ብሎ ጥሶም ምንም ብሎ ታዋቂ መሆን ብቻ እየሆነ ነው ፍላጎቱ። መማር ቫልዩ እያጣ ነው። ምን አስለፋው በሁለት በአንድ ደቂቃ ቪዲዮ ባልጎም እናቱን ሰድቦም መንግስት ሰድቦም ለዛ ነው ኮንቴንት ክሬተሮች ባካችሁ ተጠንቀቁ ማለት ለዚህ ነው። እናንተ ላይ ተው የሚመጣው ሰውዬ እሱም ሌላ ሰው ይበርዛል። ጥያቄ የለውም። እኔ እንደው በዚህ አጋጣሚ በቃ ያልሆነ ኢሜጅ የሰጧችሁ ሰዎች ካላችሁ ስለኔ ወይ ደግሞ ስለ ሶሻል ሚዲያ ስለ ሰክሰስ ያልሆነ ኢሜጅ የሰጧችሁ ሰዎች ካላችሁ አሁን ዴም አድርጉልኝ። አዋና ኤክስኪውዝ ሚ ማለት ፈልጋለሁ እናንተ እኔ በግሌ ማለት ነው። እና አይ ፕሮሚስ በጣም ተጠንቅቄ ለመስራት ሞክራለሁ ከዚህ በኋላ ያለውንም ኮንቴንት ክሬተሮችም እንደው ፕሊስ በቃ በጣም ተጠንቀቁ ለምትሰሩት ነገር። ቴንክ ዩ እና ማለት ፈልገው ስለ ሶሻል ሚዲያ በጣም አይ ቲንክ እየጨረስን ይመስለኛል። ሶስተኛና የመጨረሻ ያልተላከ መልእክት አይ ቲንክ ታንብበው ላንብበው ከጀርባ ያላችሁ አይ ታንብበው ራስ ሻምብ እሺ የኔ ውድ ከከነሽና ጭራሽ እኔ ማለት ነው ጭራሽ መስለ እንደዚህ ነገር ማለት ነው ጦሰኛ የኔ ውድ ሚስት ብዙ ነገሮችን ላንቺ እንዲህ እንደዛ ብዬ ማስረዳት አልችልም። አንቺ ብቻ ስለሆንሽ አይደለም። ማንም ሰው ትላንቴን እንዲያውቅብኝ አልፈልግም። አው ጀስት ትራውማ ሚስቱ እንድታውቅበት ማይፈልገው ሚስት እንግዲህ የኔ ውድ ሚስት ብሏል። እስኪ እንስማ። ከሷም የሚደብቀው ትራውማ አለው ማለት ነው። ህመም አለው። ትላንቴ ላይ ያለው ህመም ብቻ ነው። መናገር አስትቶ ዝምታ አስለምዶኛል። በጭቅጭቆቻችን መሃል በዝምታ የሚሸፍነው መጮህ ስለማልችል ነው። ማውራት ባሉብን ነገሮች ቁጭ ብዬ የማላውራሽ የማውራት መጨረሻውን ስለማውቀው ነው። ብዙ ጊዜ ለምን ብለሽ እንደምትጠይቂ ያውቃለሁ፣ ግን እኔም የምሰጥሽ መልስ የለም። ውስጤን የሞላው ፍርሃት ብቻ ነው። ያንን ፍርሃት ደግሞ አንቺ እንድታውቂው አልፈልግም። ስቲል ኦኬ። አብዛኛው ሰው ክርክር ችግርን ለመፍታት እንደሚረዳ ይማራል ወይም ያውቃል። እኔ ግን ክርክር ነገሮችን ለማጥፋት እንደሚጠቅም ነው የተማርኩት። ያደግኩት ዘውትር እሳት በነገሰበት ቤት ውስጥ ስለሆነ አሁንም ጭስ በሸተተኝ ቁጥር መውጫውን መፈለግ ጀምራለሁ። አሁንም ጭስ በሸተተኝ ቁጥር መውጫውን መፈለግ ጀምራለሁ። ሄዝ ዘ ሪዝን ጭሱ የመጣበት ምክንያት ድጋሚ የኖረበትን ነገር ኖሮበት ትራማ ሆኖበታል አይደለ? ድጋሚ ለልጆቹ ወይ ለሚስቱ እያስተላለፈ እያወረሳቸው ነው። this is not the solution by the way። እስኪ ራሴን በቁጣ ውስጥ ማየት እንደማልፈልግ እንዴት እንደምነግርሽ አላውቅም። ምክንያቱም ቁጣ የምትወጃቸውን ሰዎች ምን እንደሚያደርግ አይቻለሁ። ስለዚህ ሁሉንም ስሜቴን ውስጤ ቀብረዋለሁ። ብዙ ጊዜ ውስጤ ዝምታን ከመለማመዱ የተነሳ ልል የምፈልገውን ነገር በጽሁፍ አሰፍራለሁ፣ ግን ለሚገባው አይላክም። እኔ ምለው ወንዶች በጣም መጻፍ ጀምራችሁ በጣም ቆንጆ እንኳን ጻፋችሁ ምናምን፣ ግን አንተ ሰውዬ ለምንድን ነው ከራስ ጋር ሳትታረቅ ያገባኸው? ኦፍ ኮርስ የመጀመሪያው ጥያቄ ይሄ ነው። ለምንድን ነው በሽታህን ለሌላ ሰው ለማስተላለፍ እንደዚህ ያኮበኮብክ ያለው? ልጅ ኖርህ አይኖርህ አላውቅም፣ ግን ልጅህም እንደዚህ አይነት መልእክት ለቀጣዩ ትውልድ ይጽፋል። ባይዘው that's it። ይሄ ሶሉሽን አይደለም። ሚስት እንዴት ነው ሚስት ማለት ይሄን ነው ሰው ትዳርን የተረዳበት መንገድ ያደርኩሽ ይሄ ነው እንዴ? እናት አባቷ አንድ አካል አምሳል ማለትን አልተረዳችሁትም ማለት ሚስት ነች። ራቁታችሁን የምትተያዩ ሰዎች መካከል እንደዚህ አይነት እሳት ይዘህ ለሌላ ወይ ደግሞ ልጅ ይኖርሃል። ይሄ ልጅ ለምንድን ነው ይሄን ቴክስት እንዲጽፍ የምታስገድደው? ወደፊት እንዴት እንደምነግርሽ አላቅም አይባልም። ከሚስት የሚቀርበው ሰው አለ። ምን አይነት ነገር ውስጥ ነው? ልክ አይደለም። ይሄ ልክ አይደለም።
ይሄ በጣም እንደምትወዳት ምናምን እንደዛ እየመሰለ ሰውን ለሚወደው ሰው ትእዛዙን ይፈጽምለታል እንጂ አይፈጽምበትም ብያለሁ ቅድም። ዘወትር ጭቅጭቅ በነገሰበት ቤት ከሆነ ያደግከው አሁን ላይ አንተም አሁንም እየኖርክ ያለው ይሄንን ህይወት ነው። በፊት ከቤተሰቦቹ ጋር ሊኖር ይችላል። አሁን ከሚስት ጋር እንደዚህ አይነት እሳት ውስጥ እየኖርክ ነው። ዝምታውም ነው ጭቅጭቁን የሚፈራው። ቴንክ ዩ። ጭስ አይደለ? ጭሱ ይነዳል። በዚህ ወደፊት አይነድም? አይነድም? ይነዳል። ከዛ ለልጅ ተመሳሳይ አይነት ሂስትሪ ነው የምታወርሰው። ካለመነጋ ጭቅጭቅ ሳይሆን በንግግር እመኑ። ቁጭ ብላችሁ ችግሩ እኮ እናንተም ላይሆን ይችላል፣ የማስረዳት ክህሎት ላይኖርሽ ይችላል። ግን ችግሩን መሬት ላይ ስታወርጁ ከዛ ነው የምትግባቢው። እሱ ሳይነግራት መናገር ሳይፈልግ እንድትረዳውን ፈልጉ። አጥተን ታይም ባሏ እኮ ነው እንዴት ነው ዝም ሲል ምን ይሰማታል? እሷስ ጭቅጭቅም ላይሆን ይችላል። ባይዘው አንተ ወደ አይምሮ ውስጥ ያለው ያ ሆኖ ጭቅጭቅ አስባለው እንጂ ሜቢ እሷ እኮ እያወራች ይሆናል እናወራ እኮ ይሆናል የምትለው ጭቅጭቅ ከሆነ እሷ ብቻ ስለምታወራ ነው። ባይዘው እሷ ስለምታወራ እሱ ዝም ስለሚል ጨቀጨቀችኝ ነው እንትኑ ገባሽ? እሱም እያወራ እሷም እያወራ ክርክር ይባላል። ስያሜያቸው ክርክር፣ ኮንቨርሴሽን። ሁለት ሰው ሲያወራ ኮንቨርሴሽን፣ አንድ ሰው ሲያወራ ጭቅጭቅ። ዛት ወይ ጭቅጭቅ ብሎ ይጻፈው። እሱ እያወራ አይደለም። እሱ ሲያወራ ነገሩ ወደ ኮንቨርሴሽን ይለወጣል። እንደዛ ማድረግ የምትችል ከሆነ ጎ ሄድ። አለበለዚያ ልጅህም እንደዚህ አይነት ትራማ ውስጥ ነው የሚያድገው። ኦኬ እንጨርሰው። ብዙ ጊዜ ውስጤ ዝምታን ከመለማመዱ የተነሳ ልል የምፈልገውን ነገር በጽሁፍ አሰፍራለሁ፣ ግን ለሚገባው አይላክም። ከዚሁ እኔ ጋር ያልተላከ መልእክት ሆኖ ይቀራል። አጋጣሚ እናንተን ፕሮግራም ሳይ ነው ዝም ብዬ የላኩት። ምናልባት እንደኔ የሚሰማቸው ሌሎች ካሉ ለማወቅ ለሚስቴ ይሄንን እና በቤተሰቦቼ ብጥብጥ እና ጠብ ምክንያት የደረሰብኝን እያንዳንዷን ህመሞቼን ቁጭ አድርጌ ብነግራት ደስ ይለኛል። ግን ደግሞ ትዳራችን መሀል ችግር እንዳይፈጠር ፈራሁ። ለቤተሰቦቼ ያላት ክብር ቀንሶ እንዳንቀያየም ፈራሁ። እናንተ ብትሆኑ ምንድነው የምታደርጉት? ራሱን ሉዝ እያደረገ ነው ቤተሰቡን ኪፕ የሚያደርገው። ትዳርህን አድገህ ትዳርህን ወይ ደግሞ ምናልባት ቤተሰቦች ጥሩ መጥፎም ሊሆኑ ይችላሉ እኮ አይደል? አልነገረንም አናውቅም። በዛ ላይ ሀሳብ መስጠት አንችልም። ግን ሚስቱን የምታፈቅረው ሚስቱን ህመይዘው ፍቅር ልንገራችሁ ድንገት አይመጣም፣ ራንደምም አይመጣም። ሜቢ ሚስቱን ሉዝ ካረገ እንደዚህ የምታፈቅረው ከዛ ወይ ደግሞ እንደዚህ የምትጠነቅቅለትን ሴት ያጣና ብቻውን ሆኖ ያሳልፋል። ዳሜጁ እየበዛ ነው የሚሄደው። ራስን እየገበርክ ኪፕ የምታደርገው ነገር ልክ ነው ብዬ አላስብም። ለምንም እኔ እቀድማለሁ። ገባሽ? እኔ ነኝ የምቀድመው። ለምንም እኔ ስኖር ነው። ኢቭን ብቻ እሱ የመጀመሪያ ልጅነቱን ወጣትነቱን አጥቷል፣ ሰላሙን አጥቷል፣ የውስጥ ሰላሙን አጥቷል የሰውዬ። ከዛ ቤተሰቡን ላለማጣት እንትን እያለ እየተጋጋጠ ሚስቱን ሊያጣት ነው። ያነበብነው መልእክት አይ ቲንክ ባክ ላይ ወይም ካለፈው ከቤተሰቦቹ ታሪክ የሆነ ነገር ይዞ መጥቶ ከሚስቱ ጋር ማውራት ያቃተው ወይም ማውራት መጨቃጨቅ የሆነበት መግባባት ያቃተው ልጅ ነው። ምን ትመክሩኛላችሁ መሰለኝ አይደል? እናንተ ብትሆኑ ምን ታደርጋላችሁ? አንቺ ብትሆኚ ምን ታደርጋለሽ? አይ ቲንክ መዳን የሚቀድም ይመስለኛል እኮ አይደል? ብዙዎቻችን እኛ መዳን ያለብን ይመስለኛል መጀመሪያ። that's why እኔ ቅድም ሳትድን ለምን ጀመርክ ያልኩት እንደ መሰለ እዚህ ጋር ማያገባት ልጅ አለች ማለት ማያገባት ስለ አሁን ያለበት ነገር ኦፍ ኮርስ ያገባታል። ግን ያለፍክባት ነገር ማይገባት አንዲት ነፍስ አለች አንተም ብቻ ብላ ያመጣች ለሷ የምታስብ ከሆነ ሁለት ኪሳራ እንዳይሆንብህ the pain trauma ሊሆን ይችላል። አንተ እኮ ኖር አልፈሃል እኮ አልፏል። ግን ያ መኖሩ ብቻ አይደለም ኢማጂን ያ ሰውዬ ኖሮበትም አልፎ እየቀጣው ነው። ገባሽ? ስጋውን እየኖር ያለ ስጋው እንደናው ኢሞሽናሊ በጣም ዳሜጅ እየሆነ ነው ሰውዬ። የምትችል ከሆነ አውጣና ይሄ ነገር እስከመቼ ያሰቃያል? አውጣና ጣለው። ከዛ አዲስ ህይወት ጀምር አይደል? እንደዛ ሲሆን ከሚስቱ ጋር መግባባት ይጀምራል። አንድ ነገር ለማይገባው ሰው የሆነ ነገር ስትነግሪ ያ ሰው አይረዳሽም። ከዛ ነገሩ ጭቅጭቅ ይሆናል። ይሄኛውን ቤትህን እንዳታጣ አትሊስት ይሄኛው የምትወደው ነገር በህይወት አንድ ሀፕን ያደረገ የምትወደው ነገር ሊሆን ይችላል።
የተካስክበትም ያለው ነገር በደንብ ኖትስ እንድታረገው ፈልጋለሁ። እግዚአብሔር ከዚህ በኋላ መጥቼ ነበር እኮ እንዳይልህ የተካስክበትም ያለው ነገር ሊሆን ይችላል አይደል? ያን ፔን አውጥቶ መጣል አለበት። አንድ ሴት ምሳሌ ልስጥሽ። አንድ ሴት በ14 ዓመቷ ተደፍራ ባቡር ውስጥ ስትሄድ በባቡር ስትሄድ ወንድ እንዲጠጋት አትፈልግም ምናምን ገባሽ? እስከ ስንት ዓመቷ? እስከ 26 ዓመቷ። በ14 ዓመቷ ስጋውን የደፈራት ሰውዬ 10 ምናምን ዓመት ደግሞ ጭንቅላቷን አቢዩዝ እያደረገው ነበር። አሁን አንተ ያ ትራውማ አሁንም ስቲል እያሰቃየ ነው። ዩ ሃቭ ቱ ቢ አውጥተህ መጣል አለብህ። ይሄን መጀመር የምትፈልግ ከሆነ እንደዚህ ይዘው ይሄኛውን እቀጥላለሁ ማለት መረዳት ባይዘው ያልቃል። እሺ አዎ አንድ ቀን ብድግ መረዳት ያልቃል። ከዛ የሆነ ሰዓት ይደክማትና ተነስታ ትሄዳለች። አንተም ያለ ኃጢያት ሰዓት ነገራት ይሄን ነገር ሉዝ ከምታደርግ ይሄን ነገር ከቻልክ አውሩና ተግባብታችሁ ችግሩን አምናችሁበት ዝለቁ። ይሄ ትልቁ ሶሉሽን ነው። ተነጋግረን እከሌ እኮ እንዲህ ነው ሲልሽ አውቃለሁ ብለሽ እንድትዘልቂ ደረትሽ ነፍተሽ እንድትከራከሪለት ከቻላችሁ አውሩ። ካልሆነ ደግሞ አውጣና ጥለኸው ይሄን ህይወት ጀምር። ምክንያቱም የሆነች ነፍስ አለች እዚህ ጋር ማያገባት አንተም ብላ አይመጣች። ለሷ መጠንቀቅ መቻል አለብህ። በሰላም ባልሆነ ቤት ውስጥ ማደግ በጣም እጅግ በጣም ከባድ እንደሆነ እናውቀዋለን። በጣም ይሄ አሁን አንተ ያለበትን ቦታ የሆኑ ብዙ ሰዎች ያለፉት ቦታ ነው፣ የሚለቅ አይደለም። አሁን ባንዴ አውጥተህ ጣልና በዚህ ሂድ እንዲህ አድርግና በዛ ሂድ ምናምን የምንለው አይነት ፔና አይደለም። ምናልባት በቀላሉ የሚለቅ ነገር ካልሆነ አይ ቲንክ እኛ ወደ ሕክምና ወይንም ወደ ሳይካትሪ መሄድ በጣም ምርጫችን አይደለም። ብቻችንን ቅንጦት ይመስለናል። ብቻችንን መዳን ወይም ብቻችንን እንፈልጋለን። ግን ላንተ የሆነች ሴት አለች፣ የኔ ውድ ሚስት የምትላት ሴት አለች። ያውና ለሷ ስትል ማውራት እንኳን ስለ ቤተሰብ ከሷ ጋር ማውራት እንኳን ባትፈልግ አይ ቲንክ ራስህን ወደ ሳይካትሪስት ላይ ይሄኛውን ህይወትን ኪፕ ማድረግ አለብህ። እስከ መቼ ልጅነትህን ሉዝ አድርጋል በማን ምክንያት እንደሆነ አላውቅም። ስለ ቤተሰብ ስላልተለ ይሄን አሜን ያ ትራውማ ይሄን ህይወት እንዲነጥቅ ለምን ትፈቅዳለህ? ለምን ሰነፍ ትሆናለህ? ከቻላችሁ አውሩ። ደስ የሚለውም እንደዛ ነው ስልሽ ተያይዘሽ ነው ከነ ችግርሽ ምዘልቂ። ካልሆነ ደግሞ አውጣውና ይሄን ነገር ስለሷ ኑርላት። እንትን ማውራት ስንል ይኸውልህ የቤተሰብህን ገበና አውጥተህ አስጣላት አይደለም፣ ምንም አይደለም። አትሊስት ውስጥ ያለው የጩኸት ፍራቻ፣ የጠብ ፍራቻ ያችን ፓርት ብቻ ሊያስረዳልህ የሚችላትን ፖይንት አውራት። ለምን እንደዚህ እንደምትሆን ቤተሰቤ እንዲህ፣ እናቴ እንዲህ፣ አባቴ እንዲህ፣ ቅብርጥሴ እንዲህ ምናምን ብለህ ማውራት አይጠበቅብህም። ሚስትህ እና አንተን ሊያግባቡ በሚችሉ ፖይንት ላይ ብቻ ማውራት ትችላላችሁ። እሱ ማውራት የማይፈታው ነገር የለም። መቤቴ ንግግር እኔ አይሻ እኔ የምፈልገው ነገር በቃ በንግግር የሚያምን ሰው ነው። ምንም አይኖረው አልኩሽ። በቃ ግን እኔ ሐሳቤን ና አንዴ እናውራ ሰው እኔ እናውራ ሲለኝ ቁጭ ብዬ ይሄ ነገር እንደዚህ አይደር ነገር ይባል ይለ ይሄ እንደዚህ ነው። እሺ እንደዚህ ከሆነ እንደዚህ አድርጊው። እሺ በቃ ከዛስ ነገ እንዳዲስ ነው። ለዛ ነው ፍቅር አያልቅም ብዬ የምከራከረው። ለዚህ ነው አንቺ እንትን ፍቅርሽ የሚያኖርሽ ከሆነ የሚያኖርሽ ነገር መጠበቅ መንከባከብ እና ንግግር በጣም ኢምፖርታንት ነገር ነው። ተነጋገሩ፣ አውራት ሞክር። እንግዲህ እኛ እዚህ መልእክት ሲላክልን ያው መልእክት ከሌሎች በተሻለ እኛ ገብቶናል፣ እኛ ተረድተናል፣ እኛ እንዲህ ነን ምናምን አውቀናል ምናምን አይደለም። እንደኛ እንደ ኖርናት እንዳወቅናት እውቀት ወይም እንደ ኖርናት ትንሽዬ እድሜ ልንልህ የምንችለው ይሄንን ነው። ትዳርን ኪፕ አድርግ። መዳን ከምትፈልገው ህመም ብቻህንም ይሁን ለባለቤት መንገር ብትነግራት መንገር ባትፈልግ ካልሆነ ምን ይሆናል መሰለሽ? ልክ እንደሱ አይነት ልጅ ይወልዱና 3 ትውልድ ይሆናል ማለት ነው። እሱ አለ ከዛ ይኛው ይወልዳል ይቀጥላል ማለት ነው። ህመም ነው የምታስተላልፈው። ሁለቱ ኦፕሽን ናቸው ለኔ። አውሩ። ዳሜጅ ብቻ ነው ህይወት። ማውራት መጀመር አለብህ። ያ የጠየከን ምንድነው? እኔን ብትሆኑ ምን ታደርጋላችሁ ነው አይደል? አይ ቲንክ አንድ ደግሞ እኔ ቀርማለሁ አይደል? እኔ ቀርማለሁ ለሁሉም ለቤተሰብም የምደርሰው ሚስቴን ማስደስቻት ልጆች ወልጄ የምኖረው ለልጆቼ የምነግረው ታሪክ እኔ ስኖር ነው። መጀመሪያ እኔ ቀርማለሁ። የውስጥ ሰላሜን የምጠብቀው ደግሞ ከመናገር ነው።
እናከራ ልክ ያልሆነ ነገር ልክ አይደለም የመጀመሪያው ይሄ ሁለተኛው ደግሞ ሚስቴ በጣም እንደምትወደው አልጠራጠርም ስለሽ ይሄ ትልቅ ሳክሰስ መወደድ ኢየሱስ ስም ሰው አሁን ላይ ማንንም ለመውደድ ዝግጁ አይደለም ሰልፊሽነት ላይ ነው ያለው ምትወድ ከሆነ እንድታወራ መጨቀጨቀ ከሆነ it's a good opportunity ነገሩን በሌላ ተርጉማው ሳትሄድ ነገራትና ችግሩን አብራችሁ ፋይት አድርጉ ያ እውነት ለመናገር ይሄንን መልእክት የላካው እኔ ብቻ እንዳል ምናልባት ሌላ ሰው ካለም ለማወቅ ነውና ብቻህን አይደለም አሁን በዚህ ሁሉ እንደዚህ አይነት ስሜት የሚሰማው ይጠፋል ምናምን ብለን አናስብም ብቻህን አይደለም ግን መፍትሄው መናገር አጠገብ ያለችው ሚስት ነች ሰው ብዙ ነገሯን አንተን የመረጠች ነች ማውራት መፍታት ትዳርህን ማዳን አዎ ሚስት በጣም ከባድ ነው ፍቅርዬ ገርልፍሬንድ ችግር የለው ጓደኛ ሚስት ማን አላት እኔ በዛኛው አንግልም አይራን ማን አላት ከባሏ ውጭ ባሏ ሚስጥር እየደበቀኝ ነው ብላ ካሰበች ባሏ በንግግር ማያምን ከሆነ ናቆጭ በልስተው ተነስቶ እየሄደ ከሆነ ጉዳዩ አይደለም ብላ ነው የምታስብ በሷ አንግልም ሆኖ ማየት አለበት የራስን ብቻ ማማጣታ የራስን ብቻ አቲ ወራው ስለሷ አውራት ነው ምንለው ማውራት መጀመር አለበት እና ተመልካቾቻችን እንግዲህ ይሄንን እየተከታተላችሁ ከሆነ ምን ማድረግ አለብኝ ብሎ የጠየቀን ይመስለኛል እኔና ኑሃሚት ብታወራት ብለን ሐሳብ ሰተናል እናንተም የራሳችሁ ያሳለፋችሁት ኤክስፒሪያንስ እንደዚህም አይነት ነገር ካለ ሼር አድርጉን ለዚህም ይሄን መልእክት ለላከልን ባለ ትዳር የምትሉት ነገር ካለ ኮሜንት ላይ ልታስቀምጡለት ትችላላችሁ ኑሃሚት ወይኔት ምን አይነት እናት የምትሆኝ ይመስልሻል ጎበዝ እንደ እናቴ አይነት እናት ነው ይመስለኛል እውነት ስለሽ በቃ እንደ እናቴ ነው እናቴ ፉል ፓኬጅ ነች በእውነት በጣም በእውነት ከልቤ ነው በጣም ፕሮቴክቲቭ ነች በጣም መካሪ ነች አት ዘ ሴም ታይም እህትሽ ትሆናለች ከዛ በዛኛው እናት ትሆናለች ወይኔ በቃ እናት ስያሜ ላትም እግዚአብሔር እንዳለው እናት አልጨረሰም ስም አልሰጣትም ግራ ገብቶት የኔ እናትም ነች በቃ ከዛ መቀጠል ነው ብላችሁ መቀጠል ነው የኔ እናት እና እንደ እናቴ አይነት እናት ነው ደስ ይለኛል በጣም ጥሩ ሌላ በጣም ከባድ ጥያቄ አለኝ ምን አይነት ወንድ ነው የምትፈልጊው በህይወትሽ እኔ እንኳን አክቹአሊ ከባድ አይደለም ይሄ ነው ምናምን ቅርጹ መልኩ ምናምን ሳይሆን እኔ ምን ኢሞሽናል ማቹሪቲ በጣም ይገዛኛል ኢቭን ማለት ነው ከሰው ጋር ማኪያቶ ለመጠጣት ወጥቼ ዌተሮቹን ኤሌክትሪክ የሚያደርግበት መንገድ አያለሁ በጣም ባለጌ ነኝ ሰው ማያስበው ቲኒ ብሎ የሚያስባቸው ነገር እኔ ያለው ወንዶች ላይ አያለሁ ስለሽ በጣም አያለሁ እና እሱም ነገር ነው የሚያርቀኝ እስካሁን ድረስ ሰው ሳይመጣ ምናምን ቀርቶ ሳይሆን እነሱ ትንሽ ብሎ የሚያስቡት ነገር እኔ ጋር ዋጋ አለው በጣም ቀደም እንዳልኩሽ መተናነስ ያልኩሽ ፈለገ ሚሊዮነር ሊሆን ይችላል ፈለገ ሀብታም ፈለገ ለባሽ ፈለገ ቆንጆ ምናምን ሊሆን ይችላል ግን ስጋ ለባሽ ነው ታጥት ማደነፍ ደሞት አለ አይደለ ይሄን እያሰበ የሚኖር ሰው አለባበሱ ምናምን ከዛ ከሱ በታች ያለው ሰው በሰውነቱ እንዲያከብረው የምፈልገው ምን ያለ ምንም ቅድመ ሁኔታ አብዛኞቹ የሚሄዱት እንደዛ ነው አንድ ወዳጄ ጋር ማኪያቶ ምናምን ጠጣ ሄደ በጣም ዲስሪስፔክት ሆነ አረጋት አትቀጥ ኖርናታ ወይትሮሳ ልትስታረ በጣም እርግጠኛ ነኝ ኮሜንት እንደምታረጋላችሁ እዚህ ነገር ላይ ዘዌ ይሄ እሷን የሚያወራበት ምናምን እንዴ አባቱ ተረጋጋ ስለይ just calm down በዴጂ ስልኪን ነው ያጠፋሁት ልክ አይደለም በቃ ሰው በሰውነቱ ነው ማክበር ያለብሽ መተናነስ መቻል አለብሽ ሌላው ትርፍ ነው እና ለኔ ገጠክስ የሚተናነሰው አለ ኢሞሽናል ማቹሪቲ ልቡንስ የሚል ሰው ደስ ይላል እንደዚህ ይገዛል ባይዘው በጣም ወንዶች አንደርስታንድ ማያደርጉት ነገር እኛ በጣም ጎበዝ ለመጀመሪያ አካባቢ ነው እኛ የገባነው እነሱ በጣም ኖርማል ብለው የሚያስቡትን በጣም ኖርማል ብለው የሚያስቡትን ስናወራ በኮንቨርሴሽን ውስጥ ምናምን ሊሆን ይችላል እንደነገርኩሽ ከሱ በታች ያሉትን ሰዎች በዛ ላይ ይሄን ንዴቱን እንዴት ነው የሚቆጣጠረው ሁሉም ሰው ነው ይናደዳል ምናምን at that time ንዴቱን እንዴት ነው ኮንትሮል የሚያደርገው
ተራርተሽናት ሴት ያ በቂ ነው እና እንደዚህ አይነት ሰው የለም ሆፕፉሊ የለም እስካሁን አልመጣም ነው እኔ ጋር እስካሁን ድረስ አልመጣም እና አብቃቅቼ ደግሞ የምቀበለው ቢሄቨር የለም በቃ ችግር የለውም አስተካክለዋለሁ በቃ ችግር የለውም እንትን እላለሁ እና እኔ መካኒክ አይደለሁም አልሰራም ገባሽ እናቱ ያን አመት ሁሉ ስታሳድገው ያልተስተካከለ ሰውዬ ሪጀክት ሲደረግ ወይ ደግሞ ሌላ ቦታ ሄዶ ምንድነው ብሎ ያላገናዘበ ሰውዬ አስገብቼ ፍቅሬ ላይ አሻማና አልደፋም አስተካክለዋለሁ ብዬ ማስገባው ትዳር የለም እንደ ሜን ካራክተር መሰጣቸው ነገር አለ አሁን የነገርኩሽ ይሄ መተናነስ ደምኗልሽ ይሄ መተናነስ በቃ ልቡን ገብቶሻል ሪስፔክትፉል ይሆነ ለኔ አይደለም እኔ ሚስቱ ስለሆንኩ ችግር የለም እኔ ሚስቱ ስለሆንኩኝ እኔ እንዳያጣኝ እኔ ያከብረኛል እኔ አይደለም ችግሬ ሌሎች ሰዎች ለኔ አይደለም ሌሎች ሰዎች ላይ የሚያሳየው ነገር እኮ ነገ አንቺ ላይ የሆነ ቀን እንደሚያሳይ ነው እሱ ነው ለኔ አይደለም እኔን ያከብረኛል ሚስቱ ስለሆንኩ እኔን ስለሚወደኝ ያከብረኛል ከኔ ውጭ ያሉትን ሰዎች የሚያከብርበት መንገድ ነው እኔን የሚገዛኝ እሱ እኔ ማይተናነስ እኔ ስለመልኩ አይመለከተኝም እንደነገሩ ቀየው እንዳልወድ ማምስሮ በዚህ አጋጣሚ ያው ለጨዋታው ቀየው እንዳልወድ ቁመቱ ምናምን ከዚህ በላይ የሚተናነስ ሆኖ እንደነገርኩሽ ልቡ ጥሩ ሆኖ ኢሞሽናል ማቹሪቲ ኖሮት ሰው የሚያከብር ሰው ሆኖ ከመጣ ሌላውን አክሴፕት አደርጋለሁ ችግር የለም እንደዚህ አይነት ሰው ከሆነ ሌላ የቀረውና እንትን እላለሁ እነዚህ ነገሮች ጎለው መልኩን ቢያግብቼ እነዚህ ነገሮችን አስተካክላለሁ ብዬ አላገባም እነሱን ይዘው መተው ሌላ ጉድለቱን ባስተካክል ይሻለኛል እንደው ማንንም የማስተካከል ኃላፊነት የለም ኃላፊነቱም አልኩሽ አትችሉም ባይዘው በጭራሽ እኔ አምናኔ መካኒክ አይደለም ኃላፊም አይደለም እኔ ማንንም ለመስራት እኔ ኃላፊነት የከበደኝ ሰው ነኝ የበቃኝ ሰው ነኝ ባይዘው አዎ ስለሽ እኔ ታው እንደዚህ የለኝ እንደዛ ማረግበት አቅም የለኝም ያብቶሻል እንደዛ ነው ኢሞሽናል ማቹሪቲ በንግግር የሚያምን ሰው ማለት ለስኪ እንደዚህ ነው እንደዚህ ነው እንደዛ አይነት ሰው የለም ሆፕፉሊ የለም ብላ ደምድማለች አረ የለም እስካሁን ድረስ የመጡት የለም እና ሰዎች ስለኔ የፍቅር እንትን ኤክስፔክት የሚያደርጉት ምንድነው የሆነ ሲክስ ፓክ ያለው ሰው ለባሽ ነው በጣም ነው የሚደክሙኝ እነሱ ሰዎች ለኔ ባይዘው ሰዎች የሚያስቡት ለኔ ስለኔ የሚያስቡት እንደዛ ነው ገባሽ የሆነ መኪና የሚነዳ ምናምን እንትና ነው ያለው እነሱ ሰዎች ዛት ድክም ይለኛል እንዴ ነው ከዚህ ጋር እንዴት አድርጌ ተነጋግሬ በጣም ማቹር ዳርጓል ብለሽ ታስቢው ሰውዬ ሬድ ፍላጉ ጸጉሩ ነው ኢማጂን እዛሽ መብቱ እኮ ነው ያሳድግ ሁሉም ሰው የሚወደው ነገር አለው ምናምን ከዛ ይሄ በቃ ማቹር ዳርጓል ምናምን ብለሽ ታስቢው ሰውዬ ሬድ ፍላጉ ነው ሲባል አወራ በጸጉር ይመጣብኝ ሰው አይደለም ምናምን ይልሻል እንደዚህ አይነት ሰው ጋር እንዴት ነው ተግፋፊው እኔ እንዳይመቸኝ የሚል ሰው ሲጀመር ጤንነቱም ነው የሚያሰጋኝ ባይዘይ ቀድሞ ማስጠንቀቂያ የሚያበዛ ሰው እኔ አዋዋሌ ነው መሰለኝ በቃ አልኩሽ 50ዎቹ 60ዎቹ ጋር ነው እንትን እኔ ወደዋለሁ እሱን ነገር በጣም ወደዋለሁና አንቺ ጋር ለሚመጣው ሰው ደግሞ አሰ ፍሬንድሺፕም ሪሌሽንሺፕም ይከብደዋል ትንሽ እሱን ሆልድ ማድረግ ይከብደዋል ለዛ ሰው አይመስልሽም ሮል ግን ናዋሚት እንደዛ አይነት ወንድ በህይወቷ ቢመጣ ዝግጁ ነች ነው ያ አይደል እንደዛ አይነት ያ እንግዲህ ሞክሩ አይደል ይሞክሩ በዚህ ሪሌሽንሺፕ ሳንወጣ ቺት ተደራርጎ ሰው በይቅርታ ማለፍ ይችላል ኧረ በኢየሱስ የመጨረሻ እንትንሽ ምንድነው አንቺ ያ ሰውዬ ኮይልሽ ሄደ ቺት አደረገ ልብስ ለሌላ ልብስ ነው አለቀ ማለት ብቁ አይደለም ማለት አለቀ በቃ እንደምሰለሽማ የሆነ ሰውዬ ባንድ ሄዶ አይደለም ልብሱ ውልቅ የሚያደርገው እኮ ያቺን ሴት ያወራታል ይገናኛሉ ይተቃቀፋሉ ይሳሳማሉ ፕሮሰስ ነው ያ ባንድ ሄዶ ሱሪ ውልቅ አድርጎ ቺት ፕሮሰስ ነው ሶ እንደዛ አደረገ እዛ ደረጃ ደረሰ ብቁ አይደለም ማለት ነው አይ ሃቭ ቱ መውጣት እንዴት ነው ቺት አድርጎ ገራይን አጋርቶብኝ የኔ የምለውን ገላ አጋርቶ ምናምን ሃው እንዴ አድርጊ ከዛ ኤክስኪውዝ አይሆንም እንደነገርኩሽ ፕሮሰስ ነው ቺት ባንድ ሄዶና አይደለም ማለት ያቺን ሴት ሲያወራት ነው እኔ ቺት ያደረገብኝ ወይ ደግሞ ያቺን ሴት ከኔ ጋር ማነጻጸር ወይ ያቺን ሴት ለሌላ ነገር ሲመኝ ነው ቺት ያደረገብኝ ባሌ ወይ ቦይፍሬንድ ወይ ፍቅሬ እዛ ጋር ደረሰ ማለት እኮ በቃ
ኤክስኪውዝ እንኳን ቢላ አርገሽው ቸርሰንብት አነሰን በዛም ጥሩ ጊዜና መጥፎ ጊዜ ታሳልፊያለሽ። የሰው ልጅ መገናኛው አይታወቅም። አይኑን ያሳይ በቃ ይሄድ በቃ ተመችቶ ይሄድ ቃለቀ እዛ ጋር ነው የሚያልቀው እንጂ ቺት እንዴ አጭራሽ ልብሱን አውልቆ ዓለም ላይ አንድ ህግ አውጪ ብትባይ ምን አይነት ህግ የምታውጪ ይመስልሻል? ራስን መግዛት ሁሉም ሊከተሉት የሚገባ ህግ ራስን መግዛት። በምን አይነት መንገድ? ኤቭሪቲንግ ሁሉም ሰው ራሱን ይግዛ የሚል ህግ ራሱን ይግዛ። አሁን እንዴት መሰለህ አለ እኮ እግዚአብሔር ምድር ላይ ከእግዚአብሔር ቀጥሎ የሰው ልጅ የከበረ ፍጡር ነው። እግዚአብሔር ያሳሽ የሰው ልጅ ከፈጣሪ ቀጥሎ የከበረ ፍጡር ነው አይደል? ኢማጂን ከፈጣሪ ቀጥሎ ሰው ነው ያለው። ያ ማለት ሰው የከበረ ፍጡር ነው ማለት ነው። ይሄ እንዴ ሁሉ ነገር ኮንትሮል ማድረግ ይችላል ማለት ነው። እንስሳ ምናምን ማድረግ ይችላል። እንስሳውን ታዩ። ይሄ የከበረ ፍጡር አንደበቱን መግዛት እንዴት ይሳነዋል? አሃ አይደል? ያ ኦፍ ኮርስ ምንድን ነው የሚባለው? የሚናገር ቢኖር እግዚአብሔር ይናገር፣ ካልሆነ ዝም በል። ይሄ ህግ የሰው ልጅ የከበረ ፍጡር ስለሆነ ነው ባይብል ላይ የወጣው። ታምኖብን ነው የወጣው ሰዎች ይከተሉታል ብለው አይደል? ህግ አውጪ ካልሽ ሁሉም ሰው የራሱን አንደበቱን መግዛት አለበት። ኢሞሽናሊቲውን መግዛት ቢኖርበት በቃ ራሱን መግዛት አለ። አንዳንዴ በስሜታዊ ሆነሽ የምትሰራቸው ብዙ ስህተቶች አሉ። ኦፍ ኮርስ ምናምን ለዛ ችግርም አይጋለጥም። ያስባል ከመናገሩ በፊት አሜን ተናግሮ አይደለም ያስባል። ይሄ ራስን መግዛት ከብዙ ነገር ነው ተኪፕ የሚያደርገው። ከብዙ ነገር ይጠብቃል፣ ፕሮቴክት ያደርጋል። ሁሉም ሰው ራሱን ይግዛ የሚል ህግ እንደ ግዴታ ማን አለብኝነት እኮ ነው እና ራስንም አለማክበር ነው ባይዘው። እኔ ከውስጥ የቀለለ አይደል ባፍ የሚወጣው ባፌ እንደዚህ ምናምን ብዬ ስሳዳ መርከስ ነው። ሪዛት ውስጥ ታስቢ መርከስ ነው። ገባሽ? የከበርኩ ፍጡር ነኝ ተብዬ ተነግሮ ምናምን ማን አለብኝነት ራስን አለማክበር ነው። ይሄ ህግ ቢሆን ግን ማንም እንደዛ ያደርጋል። አይኖርም። ይሄ በየመንገዱ የምትሰሚያቸው ስድቦች አይኖርም። በውስጣችን ያለው ሪግሬሽን ስህተቶች ወይኔ ያኔ እንደዛ አድርጌ ባይሆን ኖሮ አይኖሩም። ምክንያቱም ራስሽን ስለመገዥ እያሰብሽ ስለሆነ የኔ ይሄ ነው። ካሳመናችሁ እንግዲህ ኑሐሚት በጣም የሚገርም ህግ ራስን መግዛት የሚገርም ህግ ነው የሚወጣው ይወጣልን። አይ ራስን መግዛት ነው በቃ የምንም ነገር ቤዝ ስለሽ ቅድም ብዙ ነገር ብያለሁኝ። ከዛ ላይ አንድ ነገር ጨምረሽ ራስን የገዛ ሀገርን ከገዛ ይበልጣል። ራስን የገዛ ሀገርን ከገዛ ይበልጣል። ሀገር ማለት እንግዲህ ሀገር ከሊከይዝ በጣም ብዙ ክልል በጣም ብዙ ሰው ያለበት በጣም የብዙ ሰው ፍላጎት ያለባት ነው። እሱ ሊድ ማድረግ ነው። ሀገርን ከገዛ በለጠ እንዴ ራሴን ገዝቼ ያን ስያሜ ማግኘት የምችል ከሆነ ዋይ ናት? ያ ማለት ከብዙ ነገር ትተርፊበታለሽ ማለት ነው። በዚህ ስትኖሪው ነው በጣም ብዙ ጥቅም እንዳለው የሚያውቀው። ኦፍ ኮርስ እግዚአብሔር ሁሉም ነገር አለ እዛ ውስጥ። እኔ አንድ ቲክቶክ ላይ ምን አየሁ መሰለሽ? ትናንት ነው ከትናንት ወዲያ በራይድ ነው መሰለኝ እየሄደች ሴትዮዋ ላዳው ብሎ መጥቶ ወደ ኋላ ገጫት። ከዛ ሾፌሩ በጣም ተናደደና ወይኔ ይሄ ምናምን ሲል ቶ ይሄ ቀን ይለፋለች። አንቺ አታቂም እንዴት ደስ እንዳለኝ ቶ እባክህ ይሄ ቀን ይለፍ አለችው። ምናልባት ያ ሰው እየተናደበን እንዴት ሄዶ ምናምን ቢሆን ከመኪናው በላይ አልባሌ ነገር ተነጋግሮ ከዛ ቤት ሲገባ ተጸጸሰው ዳሜጅ አለው ብዙ። ቶ እባክህ ይሄ ቀን ይለፍ ሰምቷት እግዚአብሔር ይመስገን ሄዱ። ይሄ ሰው ይበጣ ወርዶ ያየውና ምናምን ወይ በእጅ ይወጣል አለፈ በቃ ያ ቀን ምንም ይዞ ሳይመጣ። ይሄ ነው ራስን መግዛት የሚባለው ለኔ። ራስን መግዛት ቢኖር ማውን ከፍ ስናደርገው ያ መኪና መጥቶ ከጀርባ የማይገጨው አይነት ነገር ይፈጠራል። ራስን ላይ በቃ እና ራስን መግዛት ይዝደም። እኔ እግዚአብሔር ይመስገን ሳላጠፋ ምናምን ስጋ ለባሽ ነኝ። ሶሻል ሚዲያ ላይ 5 አመት አንድ ሰው ስለኔ መጥፎ ነገር ሲያወራ ሰምታችሁ አታውቁም። በተወሰነ መልኩም ቢሆን በጣም ነው የምጠነቀቀው። ስለሽ በጣም የምጠነቀቀው ስለሽ አሁንም ለሰው ስለ አይደለም ለራሴ ስለ ሪግሬት ማድረግ ስለማልፈልግ አውጥቼ አውርጄ አስቤ ነው ነገሮችን ማድረገው። this is ራስን መግዛት መሰለኝ። በደንብ እና የምትፈልጉትንና የሚያስፈልጋችሁን ነገር ለዩ። ይሄ ይረዳል ራስን ለመግዛት። አሁን እኔ ገንዘብ ስላለኝ ብቻ እንትን ያንንም ምናምን ያስፈልገኛል ያ ነገር ለኔ
አስፈላጊ ነው ወይ ደግሞ ከዛሬ 4 አመት በፊት የምፈልገው ነገር አለ መሰረታዊ ነገር ምናምን ያስፈልገኝ ነበር አሁን ላይ ያ ነገር አያስፈልግም እያደግሽ ነው የምትሄጂው ሰው የምትፈልጊውን ማትፈልጊውን ነገር ለየሽ ራስሽን ገዛሽ ማለት ነው እጅግ በጣም የሚገርምክ ያው እና ቢኖር መረጣል ይካረለ የማውጣት ስልጣኑ የለንም ለጊዜው ኦፍ ኮርስ የለንም ሲኖረን ግን ብናወጣው ብለን ግን ስለሚጠቅም ብትጠቀሙት በላይፋችሁ አይደለ በላይፋችሁ እግዚአብሔርን ይጠቅማል በእውነት እኔ ስፔሻሊ ለወጣቶች ይጠቅማል የሆነ ነገር ስለቻላችሁ ብቻ አታድርጉ የሆነ ነገር ማድረግ ስለቻላችሁ ወይ የሆነ ነገር መናገር ስለቻላችሁ ወይ ዳሜጅ አለው ባይዘው ኢሞሽናል ሆናችሁ የምታረጉት በጣም ዳሜጅ አለው ራስን ግዙ በቃ እንዴት እንደምትኮሩበት አጣቁ እንግዲህ ተመልካቾቻችን የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ከናኦሚት ጋር ይሄን ይመስል ነበር ሁሉ ጊዜ እንደምንለው ይሄ ያልተላኩ መልእክቶች ፕሮግራማችን በየሳምንቱ ወደናንተ የሚመጣ ይሆናል ሶ ይሄ ፕሮግራም ወደናንተ የመጣ ከሆነ ቻናል ሰብስክራይብ ያደረጋችሁ ብታልፏት እንደ ሐሳብ ብለን እንጠይቃለን እንግዲህ ቀጣይ ሳምንት በሌላ እንግዳ ከሌላ ሐሳብ ጋር እስከምንገናኝ ድረስ ናኦሚት ብዙ መድረኮች ላይ ምናምን ስለናት ስለምናምን አሁንም አውርተናል አይደለ እስቲ ናኦሚት ስለ አባቶች አባቴ በልጅነቴ ነው የሞተው ግን አውቃለሁ ምን አይነት ጀግና አባት እንደሆነ አውቃለሁ ስለሽ የሱን ኃላፊነት ነው እሺ እኔ አሁን ግባ ደረስኩ ምልሽ እንደዚህ ያደረኩ ለናቴ ምልሽ ለወንድሞቼ ለእህቶቼ ጀላካ ምልሽ ያባቴ ስራ የነበረ ስራ ነው እሺ ይሄን እንግዲህ መረዳት አለብሽ ጫናው ምን ያክል እንደሆነ ማለት አባቴ ቢኖር ይሄ ያባቴ ጣፋንታ ነው እሺ እኔ እንደውም ወጣት ሆኜ ደረሰኝ ወጣት ሆኜ የሱን ስራ ወክዬ ወጣት ሆኜ ስለሽ አምሮሻ አክቲቭ ነው ኤቭሪቲንግ አባቴ በዛ እንትኑ ይሄ ኃላፊነት ነበረበት እግዚአብሔር ነፍሱን ይማር ፈርስት በዛ እድሜው ይሄ ብዙ ለፍቶ ወጣት ሆኖ ቆምኩኝ ብሎ ባሰበበት ጊዜ አገባ ከዛ እንደዚህ አይነት ቤተሰቡ እጥፍ ከዛ ኃላፊነቱ እጥፍ ይሆናል የኔ እንደውም በጣም ቀላል አባቴ ደግሞ ቢሆን አስብ ያለ አባቴን ኃላፊነት ወስጂ ነው እንደዚህ አፈር ይበላውት I'm sorry ስለቃሉ አባቴ ደግሞ ሲኖር እጥፍ ይሆን ነበር እኔ ቦታ ሄጄ ተቀጥሬ መስራት እችላለሁ አምሮዬ በጣም አክቲቭ ነው እንደፈለኩ መንቀሳቀስ እችላለሁ ከሀገር ምናምን አባቴ የሚኖር ያን ማድረግ አይችልም ግድም ነው የሥራ እድሉ ራሱ ይገደባል of course እንደፈለገ ስራ ያገኝም ምናምን ግን አጠቃላይ እንደ አባት መናገረው ነገር የወንድ ልጅ እንባ ወደ ውስጥ ነው ባይዘው ልንገርሽ አባቶች አይነግሩሽም ምናምን ስታብቢ ደስ ይላል አባት አስተውላችሁ እንደዚህ በሙሉ አይን የሚያችሁ ልጆች አላችሁ ማለት ረጅም ሰዓት እንደዚህ አይናችሁን እያየ የሚያወራ አባት አለ የለም በጣም ብዙ ሰው ነው ተስማ ያረጋው አባት እንደዚህ አይናችሁን እያየ 2 ደቂቃ 3 ደቂቃ እንትን አይደል እድገትሽ በጣም የሚያባባው ሰው ቢኖር አባት ነው እድገትሽ የሚታየው እድገትሽ የሚያባባው ነገር አባት ነው እናት ልጆቿን ቤቱን ትንትላለች ኦፍ ኮርስ ቤት ቴኬር ታረጋለች ልጅ ትቀርጻለች ቤት ውስጥ አስቤዛ ቤት ምግብ ትሰራለች ልብስ ታጥባለች አባት ቤት ይሸከማል እናት የቤት ስራ ምናምን ትሸከማለች ልጆቿን ትሸከማለች ልጅ ትቀርጻለች አባት ቤት ነው የሚሸከመው እሺ ለይገባቸዋል ብዬ አስባለሁና አባትነት በጣም ሲካፋሽ አትናገሪም ምክንያቱም ምንም ላይረዱሽ እነሱ ማስጨነቅ ነው ተብሎ ስለሚታሰብ አይነግርሽም ምን እንዴት አድርጌ ልንገርሽኛ እናቶች አሁን የሆነ ነገር ሲናደዱ በእኛም ይወጣሉ ታለቅሳለች ባሏ ለሚስት ባሏ አለላት ለባል ግን ሚስት ኢሞሽናሊ ደረጃ ሰፖርት አደርጋለች ማለት እንጃ በሱ ልክ ማስጨነቅ ነው ይሄ ኃላፊነቱን የሚወጣበት አንዱ መንገር ነው ችግርሽን ለብቻው ቻል አድርጎ ልጆችሽ ጋር ችግሩ ሳይደርስ ችግሩ ዲፌንድ አድርገው ልክ ሲጨርስ ያቃሰተ የሚሄደው አብዛኛው አባቶች ቶሎ ይሰበራሉ ቶሎ የሚሞቱም አሉና አብዛኛው ማውራት አለማቻል ይገላል ወይ እግዚአብሔር አብዛኛው ቤት አባት የለም ምናምን በቃ ስራ እየሰራ ምናምን ደክሞት እግዚአብሔር ጠርሶት ምናምን ይባላል ማይ ኢንቴንሽን ግን ውስጡ በጣም ስለሚዳፈንበት ይመስለኛል
ማውራት አለመቻል በጣም ይከብዳል። ገባሽ? ሁሉንም ችግር ከተወጣው በኋላ ነው ሰለብሬት ለማድረግ አባትሽ አንቺ ጋር የሚመጣው። ኢቭን ሰለብሬት እኮ ሲያደርግ ራሱ አልኩሽ በቃ ነግሮሽ ነው የሚሄደው ወይ ነግሮሽ ነው የሚወጣው። ሰለብሬት ሲያደርግ ላንቺ የሆነ ነገር አድርጎልሽ ነው የሚያደርገው ሰለብሬት እና ችግሩ ውስጡ ይዳፈንና ስለማያወራው ያ ነው በቃ አባቶቻችን ቶሎ እንትን እንዲሉ ምናምን የሚያደርገው ይመስለኛል። የኔ እንትን ነው። አባት ግን በቃ እንትን ነው ግሬስ ነው። አባት በጣም ግሬስ ነው። አባት ያላችሁ ሰዎች ረዥም እድሜ ያኑርላችሁ። በእውነት እኔ በጣም ቆንጆ አባት ነበረኝ። እውነት እኔ ነው ይመስለው በጣም ቆንጆ ፕሮቴክቲቭ እናቴን የጠለፈው አባት ነው። አፍቃሪ ባል ነው ደግሞ ያገባት አይደል? አፍቃሪ ባል ነበር አባቴ። በጣም ጀንትልማን አፍቃሪ ማን ነው። እና እናትና አባቴ ፍቅር ነው ስፖንሰር ያደረጋቸውና ሲጋቡ ለትዳር ተምሳሌቶቼ እናትና አባቶቼ፣ ለአባት ተምሳሌት አባቴ፣ ለእናቴ ተምሳሌት እናቴ። ጋይስ እንግዲህ ተመልካቾቻችን የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ከናሆሚት ጋር ይሄን ይመስል ነበር። ፕሮግራሙን ከመዝጋቴ በፊት እንደው መጨረሻ እንደዚህ ብል ይሄን ፕሮግራም በዚህ ልዝጋው ብለሽ የምታስቢው ሀሳብ ካለ ልስጥሽ? ይሄ ማለት ፈልጋለሁ ለሁሉም ያላሳደገኝ ሶሳይቲ በጣም ነው ኢሞሽናል መሆኑ። እናቴ ጧት ወጣ ማታ አይደል የምትገባው ምናምን ይሄ መቅጣት ስነ ምግባር ምናምኑ ትመክርሻለች ምናምን፣ ግን ልጅ ስለሆነች ታጠፊያለሽ ምናምን ጧት ምን እንዳረኩኝ ምናምን አታይም። ተደብቄ ማጠፋው ጥፋት አለ። ሙሉ የቴፒ ህዝብ ቴፒ ሚዛን ቴፒ ነው ይባላል። ቴፒ ምናልባት እናንተ ገርፋችሁ ቆንጥጣችሁ እዚህ ላይ ባትይዙኝ ኑሮ እቺ ስነ ስርዓት ያላት ጎበዝ በስራ የምታመን ሰው የምታከብር ናሆሚት ምናምን አታገኟትም ነበር በዛ ፍጥነቷ። እና እናንተ ስለቀጣችሁኝ አመሰግናለሁ፣ ስለተቆጣችሁኝ አመሰግናለሁ፣ ስለገረፋችሁኝ አመሰግናለሁ። በቃ ስለ ሁሉም ነገር በቃ በጣም ነው ማመሰግን። እውነት በቃ ስለቀረጻችሁኝ እኔ እና ከናቴ በታች አልኩሽ ያ ሶሳይቲ ባይኖር እንጋደድ ነበር። ምክንያቱም ራሴን አውቀዋለሁ፣ ፍጥነቴን አውቀዋለሁ። እና በቃ በጣም ነው የምወዳችሁ። ያልተላከ መልእክት ሆፕፉሊ ይደርሳችኋል ብዬ አላቅም። ስለነሱ አልችልም ማውራት። ለምን ታውቂያለሽ? ኤቭሪቲንግ ነበር ሉዝ ማድረገው ባልቀጣ። እናቷ የለችም እኛ ምን አገባን ብለው ትተውኝ ቢሆን ወይ ደግሞ እኛ ያገባን እኔ አባቷ አይደለው እኔ እናቷ አይደለው ብለው ሳጠፋ ዝም ቢሉኝ እናቴም ጥፋቴን አታይም እኔም ልክ ይሆንኩ ይመስለኛል እንጋደድ ነበር። እዚህ ጋር አልሆንም ነበር። ኤቭሪቲንግ ነበር ሉዝ ማድረገው። ሉዝ ኤኒ ሴንስ ሉዝ። ምክንያቱም አውቃለሁ የተንጋደዱ የጠፉ ልጆች አውቃለሁና ያ ጣፋንታ የኔ ነበር ባትቀጡኝ ኖሮ። እና በጣም ነው ማመሰግናችሁ። እና አሁን ሰው ተብዬ ለመመጻደቅበት ሰው አክባሪ ተብዬ ለመመጻደቅበት ማንነቴ የቴፒ ህዝብ ነው መሰረቴ። በጣም ነው ማመሰግናችሁ በእውነት እግዚአብሔር ይስጥልኝ። ለቴፒ ህዝብ ይድረስልኝ ለቴፒ ህዝብ እናመሰግናለን። እኛም በየኔ ድርሻ ዩቲዩብ ቻናል እንዲሁም ባልተላኩ መልእክቶች ፕሮግራማችን ይህ መልእክት እችን በጣም ቆንጅዬና ጎበዝ ሴት እዚህ እንድትደርስ አድርጋችሁ ስለሰጣችሁን እጅግ በጣም እናመሰግናለን። እንግዲህ እንዳልኩት ነው የዛሬው ያልተላከ መልእክታችን በዚያ በቃል። ቀጣይ ከሌላ እንግዳ በሌላ ያልተላኩ መልእክቶች እስክንገናኝ ድረስ መልካም ሳምንት ቸር ያገናኛል።